በዚህ የስንቅ አካዳሚ ቻናላችን ከ9ኛ እስከ 12ኛ ክፍል በተለይም የ12ኛ ክፍል ኢንትራንስ ኤግዛም ተፈታኞችን ጨምሮ የዩኒቨርሲቲ ፍሬሽማን ተማሪዎችን ለዩኒቨርሲቲ ፍሬሽማን የፈርስት ሴሚስተር እና የሰከንድ ሴሚስተር የዲፓርትመንት መምረጫ ፈተናዎችን በበቂ ሁኔታ ለማዘጋጀት የተፈጠረ ዩቲዩብ እንዲሁም በአፕሊኬሽን ፎርም የመጣ እንዲሁም ዌብሳይት ያለው የትምህርት ተቋም ነው። በዚህ የስንቅ አካዳሚ ቻናላችን የተለያዩ የ12ኛ ክፍል ኤግዛሞችን በቀላሉ የምንሰራበትን መንገድ እናሳያለን። እንዲሁም ለኢንትራንስ ኤግዛም በምን አይነት መልኩ መዘጋጀት አለብን፣ ዩኒቨርሲቲ ውስጥ ያሉ ሁኔታዎችን በምን አይነት መልኩ መቋቋም አለብን የሚሉትን ነገሮች እንመለከታለን። በዛሬው ዕለት ደግሞ የመጣ ነው በ12ኛ ክፍል የ2015 የፈርስት ራውንድ ኤስኤቲ ኤግዛም ነው ማለት ነው። ስለዚህ ኤስኤቲ ኤግዛም በባለፈው ዕለት የማቴማቲክሱን ያየን መሆኑን እናስታውሳለን። በአሁነኛው ደግሞ የእንግሊዘኛውን ፓርት በቀላሉና እንዴት አድርገን ቀለል አድርገን ትምህርቶቹን እንሰራቸዋለን የሚለውን ነገር እናያለን። እንደነገርኳችሁ የ12ኛ ክፍል ፈተናዎች በብዛት የሰዓት ጉዳይ ናቸው። በተለይም ኤስኤቲ ጥያቄዎቹን በቀላሉ ተረድተን እንዴት በቀላሉ በአጭር ሰዓት እንሰራቸዋለን የሚለውን ነገር ማሳያዎች ናቸው። ስለዚህ ጥያቄዎችን ጊዜ ሳንወስድ በቀላሉ መስራት ይኖርብናል ማለት ነው። ከዛም በተጨማሪ እነዚህ ማብራሪያዎች እነዚህን ዶክመንቶች ከፈለጋችሁ ስንቅ አካዳሚ የሚል እዚህ ከስር ያለ የቴሌግራም ቻናል አለን። ስለዚህ በዚህ የቴሌግራም ቻናል በዚህኛው የቴሌግራም ቻናል ስንቅ አካዳሚ በሚለው የቴሌግራም ቻናላችን ገብታችሁ እነዚህን ፋይሎች እና ዶክመንቶች ማግኘት እንደምትችሉ ማሳወቅ እወዳለሁ። በቀጥታ አሁን ወደ ጥያቄዎቻችን እንመልከት። በእነዚህ ዌብሳይት እና በእነዚህ ቻናሎች እና የተለያየ መረጃ ወይ ደግሞ መረጃዎች ምናምን የምትፈልጉ ከሆነ የተለያዩ መረጃዎችን በጂሜላችን ገብታችሁ ኢሜል ማድረግ ትችላላችሁ። ስለዚህ ወደ መጀመሪያው ጥያቄ ስንሄድ ይሄኛው አሁንም the most common type of questions which will be asked on the SAT ነው። ምክንያቱም ይሄ የአናሎጂ ኩዌስችኖች ናቸው፣ ማዛመድ ነው። አንደኛውን ካራክተር ከአንደኛው ካራክተር ጋር ወይ በተመሳሳይ ወይ በተቃራኒ ማገናኘት ነው የሚሆነው። የመጀመሪያውን ጥያቄ ስንመለከት gold is for ornament and deodorant is for what ነው የሚለው። ስለዚህ ሪሌሽንሺፑን በምንመለከትበት ጊዜ አንደኛው ጎልድ ነው፣ ወርቅ ነው። ወርቅ ደግሞ ጌጣጌጥ ነው አይደለ? it is jewelry. so gold is for ወርቅ ጌጣጌጥ ከሆነ ዲዮድረንት ምንድነው የሚለውን ነው የምናየው ማለት ነው። ስለዚህ ዲዮድረንት በሰውነታችን ላይ የምንቀባው የጥሩ ጥርን ለማምጣት የምንጠቀመው የሸቶ አይነት ነው። ስለዚህ ለጎልድ ዲዮድረንት ለጎልድ ኦርናመንት ከሆነ ወይም ደግሞ ወርቅ ጌጣጌጥ ከሆነ ዲዮድረንት ምንድነው ነው ዲዮድረንት ምንድነው የሚለውን ነገር ስንመለከት የመጀመሪያ ብራስሌት ነው። ብራስሌት ሲጀመር የእጅ አምባር ነው። ከዚህኛው ሪሌሽን የለውም ከዚህኛው እንትን ጋር ይሄኛው ምንም ሪሌሽን የለውም። ኔክለስ እና የአንገት ሀብልም ይሄ የጌጣጌጥ አይነት ነው። ምንም ከዲዮድረንት ጋር አይገናኝም። ጁለሪም ከወርቅ ጋር ነው የሚገናኘው። ይሄኛውም ከዚህኛው ጋር አይገናኝም ማለት ነው። ስለዚህ ባጭሩ መልሳችን የሚሆነው የትኛው ነው? ፐርፊውም የሚለው ነው ማለት ነው። ምክንያቱም ፐርፊውም ኢዝ ዲዮድረንት ማለት ዲዮድረንት ማለት ማንኛውም የሰውነት ላይ የምንጠቀማቸው የሰውነት ጠረን ለማስተካከል የምንጠቀማቸው ሽቶች ሲሆኑ ዲዮድረንት የፐርፊውም አይነት ነው ማለት ነው። ስለዚህ our correct answer is going to be perfume የሚለው ነው ማለት ነው። ሁለተኛውን ጥያቄ በምንመለከትበት ጊዜ እነዚህ አናሎጂ ኩዌስችኖች ሪሌት ማድረግ ብቻ ነው የሚፈልጉት። በተለይም በምን አይነት ሪሌሽን ውስጥ እንዳሉ ማግኘት ይፈልጋል። በጥልቀት ደግሞ በቅርቡ የኤስኤቲ ኤግዛሞች በምን አይነት መልኩ ምን አይነት ቶፒኮችን ይዟል የሚለው በየቶፒኮቹ ገብተን ደግሞ ቪዲዮ እንሰራለን። ስለዚህ ቪዲዮዎቹ መሰራት ያለባቸው ቪዲዮዎች አሉ ብላችሁ የምታስበው ከሆነ በፍጥነት መስራት ስለምንችል በዩቲዩብ ኮሜንት ሴክሽናችን ላይ ገብታችሁ ኮሜንት ማድረግ ትችላላችሁ። ሁለተኛውን ጥያቄ ስንመለከት yes minute is for time and dash is for weight ነው የሚለው። ስለዚህ አሁን የሰዓት መለኪያ ሚኒት ከሆነ የዌይት መለኪያ ምንድነው ነው የሚለው። ወይም ደግሞ ዌይትን ሜዠር ለማድረግ ሰዓትን ሜዠር ለማድረግ ሚኒት እንጠቀማለን። ብዙ አይነት ሰዓትን ሜዠር ለማድረግ የምንጠቀማቸው ዩኒቶች ቢኖሩም ከነዚህ ውስጥ የመረጠው ሚኒት ነው። ስለዚህ ማንኛውም የዌይት ዩኒትን አግኝተን እሱን ነው ማስቀመጥ የሚኖርብን ማለት ነው። ስለዚህ ሚኒት is for time, so what dash is for weight ነው የሚለው። ስለዚህ ሚኒት የሚኒት እና የታይም ልዩነት አንደኛው ዩኒት ስለሆነ የዌይት ዩኒት ደግሞ ምንድነው ነው። ላይት ማለት ይሄ የዚህ እንደውም የተቃራኒ ቃል ነው አይደለ? የዚህኛው ቃል ተቃራኒ ቃል ነው። በሲኖኒም ላይክ
ሆሞፎንስ ከሚባሉት ውስጥ ቃላቶች አንደኛው ነው ማለት ነው። ሶ የዛ ተቃራኒ ቃል ነው። ሶ ይሄኛው የዚህኛው መልስ መሆን አይችልም። ምክንያቱም ይሄ ዌይት የሚለው ቃል ከክብደት አንጻር አይቶት ነው ተቃራኒውን ነው እየሰጠን ያለው። ሄቪም ከክብደት አንጻር ነው። ስለዚህ እኛ ግን የምንፈልገው ዩኒት ነው። ስለዚህ የዌይት ዩኒት ደግሞ ምንድን ነው? ግራም ነው ማለት ነው። ስለዚህ ይሄ ግራም የሚለው መልሳችን ይሆናል። ይህንን ስንመለከት ሜዥር የሚለው ቃል ይሄ ከአናሎጂ ጋር ምንም አይገናኝም። ስለዚህ ሚኒት ለሰዓት ከሆነ ሚኒት ለሰዓት ከሆነ ግራም ደግሞ የምን ዩኒት ነው ማለት ነው? የዌይት ዩኒት ነው ማለት ነው። ሌላኛው ሶስተኛው ጥያቄ ምንድን ነው የሚለው if a whale is for fish whale ማለት አሳ ነባሪ ነው። አሳ ነባሪ የአሳ ዝርያ ከሆነ ይላል። ስለዚህ የዝርያ ታይፕ ነው የምንፈልገው። crew is for what ነው የሚለው። crew ማለት ቁራ ማለት ነው። ቁራ ይሄ ጥቁሩ ቁራ ማለት ነው። የበርድ ዝርያ ነው ማለት ነው። ስለዚህ ፊዘር ባል ላቫ ኦር ባል አይ ቲንክ ሶ ይሄ ፊዘር አይገናኝም። ይሄኛው የወፍ አካል ነው። ላንድ መሬት ነው። ይሄም አይገናኝም። በርድ ክሪው ማለት ቁራ ነው ብያለሁ። ስለዚህ በርድ ኢዝ ዋን ኦፍ ዲ አንሰር። ስካይ የሚለው ቃል ምንም ከአናሎጂ ጋር ሪሌሽንሽፕ ስለሌለው እሱን አናስገባውም ማለት ነው። ስለዚህ ዌል ኢዝ ታይፕ ኦፍ ፊሽ በት ክሪው ኢዝ ታይፕ ኦፍ በርድ ወደሚለው እንሄዳለን ማለት ነው። ዲስ ኢዝ ታይፕ ኦፍ ሲምፕል አናሎጂ። በእንደዚህ አይነት መልኩ እንሰራለን። ሌላኛው ኢፍ ኤፒደሚክ ኮንቲኒዩስ አንቤትድ ይሄኛው ደግሞ ወደ ምን አይነት እንትን ነው? አሁንም ይሄም በጣም ኮመንሊ ከሚጠይቁ ጥያቄዎች መካከል አንደኛው ነው። በየትኛውም ኤስኤቲ ኤግዛም ላይ እንደዚህ አይነት ነገሮች ነው ያሉ። ወርዶችን ሚኒንጋቸውን ሪሌትድ ቱ ሴንተንስ ባሉበት ሴንተንስ አይነት አገባብ ፊቻቸው መፈለግ ማለት ነው። ኢፍ ዘ ኤፒደሚክ ኮንቲኒዩስ አንቤትድ there will be an increased burden on our healthcare system ይላል። ስለዚህ ኤፒደሚክ ማለት በሽታ በሆነ አካባቢ ላይ የተፈጠረ በሽታ ነው። ይሄ በሽታ ላይክ ሳይቆም በረጅም ሰዓት ከቆየ ላይክ መቆጣጠር ካልተቻለ there will be an increased burden on our healthcare system ይላል። ለምሳሌ በቅርቡ ያየነው ኤፒደሚክ ላይክ ፓንደሚክ ነው actually። ለምሳሌ እንደ ኮሮና ወይ ደግሞ ማላሪያ አለም ደግሞ የሆነ ሰዓት ላይ የሚነሱ ማናቸውም በአንድ አካባቢ ላይ የተወሰኑ በሽታዎች ኤፒደሚክ ይባላሉ። ስለዚህ እነዚህ በሽታዎች ከቀጠሉ በዚህ ፔሳቸው ከቀጠሉ ማለት ነው there will be increased burden in our healthcare system ነው የሚለው። ስለዚህ የዚህ አንቤትድ ለሚለው ቃል የዚህኛው ቃል ተመሳሳይ እንትን choose the word it is nearest to the meaning የሚለው። ስለዚህ ከዚህኛው ቃል ጋር ተመሳሳይ ሲኖኒም የሆነ ቃል ነው የምንፈልገው። so the first thing is defining unbaited ማለት ምን ማለት ነው የሚለውን ስንመለከት ይሄኛው unbaited ማለት without any reduction or in intensity በስትሬንግዝም አሊያም ደግሞ በፓወር ሳይቀንስ መቆየት ማለት ነው። አንድ ነገር በመጠንም ይሁን በኃይል በጉልበትም ይሁን በየትኛውም መንገድ ሳይቀንስ መቆየት እንደማለት ነው። ስለዚህ የዚህ የአንድ ነገር ለረጅም ጊዜ ኮንስታንትሊ መቀጠል አለመቀነስን የሚያሳይ ቃል ነው የምንፈልገው ማለት ነው። ስለዚህ ሪሊፍድ ማለት መቀነስ ወይም ደግሞ ከአንድ ነገር ይሄ ሪሊፍድ ሞር ኦፍ ከምን ጋር ነው የሚገናኘው? ከህመም ጋር ነው የሚገናኘው። ሪሊፍ ማግኘት ወይም ደግሞ ምንድነው የሚባለው? ከህመም መሻሻል እንደማለት ነው። ስለዚህ ይሄ ከዚህኛው ቃል ጋር አይገናኝም፣ ሲኖኒም መሆን አይችልም። ሌላኛው ይሄን አንዲሚኒሽድ ማለት ይሄኛው ደግሞ አለመቀነስ ማለት ነው። ይሄ አንቤትድ ከሚለው ቃል ጋር ተመሳሳይ ሪሌሽንሺፕ ይኖራል ማለት ነው። አንቤትድ ማለት አንዲሚኒሽድ ማለት ነው፣ ወይም ደግሞ ኢንክሪዚንግ ኢን ኢንቴንሲቲ ኦር ኢን ፓወር አለም ደግሞ አንድ ነገር ሳይቀንስ ለረጅም ጊዜ ሲቆይ ማለት ነው። አንዲሚኒሽድ የሚለውን ቃል ይዘን ማለት ነው። this is gonna be one of the answer ማለት ነው። ሌላኛው ኮንትሮልድ የሚለው አንኮንትሮልድ የሚል ነው ምናልባት መልስ መሆን ይችላል። ነገር ግን ይሄ ኮንትሮልድ የሚለው ቃል አንቤትድ ከሚለው ቃል ጋር ዳይሬክት ሪሌሽን ስለሌለው ይሄኛው መልስ መሆን አይችልም። ሌላኛው ደግሞ አንፕላንድ ነው። ፕላን ይሄ አንቤትድ የሚለው ቃል ኢንክሪዚንግ ኢን ኢንቴንሲቲ ስለሆነ አሊያም ደግሞ በፓወር በኢንቴንሲቲ እና በስትሬንግዝ መጨመር ስለሆነ ሳይቀንስ ማለት ነው። this is not the term related with this unbaited። ስለዚህ ይሄንን እናጠፋለን። አሁን ምን እያደረኩኝ ያለሁት አሁን አንድ ሜካኒዝም አሳያችኋለሁ። there is a method called elimination mechanism። አንዳንድ ጊዜ ጥያቄዎችን የምናውቃቸው ምርጫዎች ካገኘ እነሱን ሰርዘን ምርጫውን ብቻ ጥሩ የተሻለውን ምርጫ ብቻ የምናስቀርበት መንገድ አለ። በኋላ ላይ ሌሎች ጥያቄዎች ላይ ያሳያችኋለሁ። ስለዚህ unbaited የሚለው ቃል ሲኖኒሙ ምንድነው ማለት ነው? undiminished የሚለው ቃል ነው የሚሆነው ማለት ነው። ሌላኛው ደግሞ in order to ensure አምስተኛው ጥያቄ in order to ensure prosperity the country has to devote more of its wealth to a long-term economic development just as a company called Think Academy did this to scale its own global operation ይላል። ይሄኛው ላይክ ጥያቄውን እስከዚህ ድረስ ብቻ ብናነበው in order to ensure the prosperity ብልጽግናን ለማረጋገጥ a country must have to devote more of its wealth to long term economic development ላይ። ስለዚህ አብዛኛውን በጀቱን እዛ ላይ መመደብ አለበት ነው። ይሄኛው ዲቮትድ የሚለው ቃል ምን የሚል ቃል ነው የሚለውን ነገር ነው ማወቅ ያለብን። ስለዚህ ዲቮትድ የሚለው ቃል ትርጉም ነው የተፈለገው እዚህ ጋርም ሲጀመር መጀመሪያ። ስለዚህ what is
what is the term, the meaning of the term devoted? Devoted ማለት devoted ማለት allocate ማለት ነው። so like literal ትርጉሙ ምንድነው? devoted የሚለው ቃል resource or wealth to be specific in a specific purpose means to give, to assign or ደግሞ to set them aside specifically for a specific purpose ማለት ነው። ለተወሰነ ለአንድ ዓላማ ብቻ አንድ ነገር ማስቀመጥ ወይም መስጠት ማለት ነው። ስለዚህ ይሄንን ቃል ስለመገት approve ማለት ማጽደቅ ማለት ነው። ማጽደቅ የሚለው ቃል actually በአማርኛ ሲታይ ትርጉሙ ተመሳሳይ ሊመስል ይችላል but devoted ከሚለው ቃል ጋር ሲኖኒም አይደለም። devoted የሚለው ቃል it is more of መመደብ መበጀት እንደማለት ነው። ይሄኛው ከዚህኛው ጋር አይገናኝም። ስለዚህ ይሄኛው መልስ መሆን አይችልም። ፕሮሚስ የሚለው ቃል ቃል መግባት ነው። ይሄ መመደብ ከሚለው ቃል ምንም ግንኙነት የለውም። ኮንፊርም የሚለው ቃል ማረጋገጥ ነው። ማረጋገጥ የሚለው ቃልም ምንም አይነት ግንኙነት ዲቮትድ ከሚለው ቃል ምንም አይነት ግንኙነት የለውም። ዲቮትድ የሚለው ቃል ዳይሬክትሊ የሚገናኘው አሎኬሽን ከሚለው ቃል ነው። አሎኬሽን ሚንስ ዲቮቲንግ ወይም ደግሞ አንድን ነገር መመደብ መበጀት ከሚለው ቃል ጋር ነው የሚሄደው ማለት ነው። ስድስተኛውን ጥያቄ ስንመለከት ስለዚህ our correct answer is the allocate የሚለው ቃል ነው። the annual rainfall of some arid region is said to be rather erratic የሚለው ቃል። ስለዚህ arid ማለት ደረቃማ መሬት ማለት ነው። so the annual rainfall of some arid regions is said to be rather erratic የሚለው ቃል ምን ለማሳየት ነው? ብዙ ጊዜ በረሃማ የሆነ ደረቃማ አካባቢ ላይ ያለ የአየር ሁኔታ አይገመት ነው የሚለውን ቃል ለማሳየት ነው erratic የሚለው ቃል። ስለዚህ ከዚህ ኮንቴክስት አንፃር ምን አይነት ነው? አካባቢውን መገመት ነው መጀመሪያ። arid የሆነ አኑዋል የሆነ አካባቢ ወይ ደግሞ arid የሆነ ሪጅን ይሄ ሶሻል ላይ ብዙ ጊዜ ሞስት ኮመንሊ የሚሰማ ቃል ነው arid የሚለው ቃል ደረቃማ መሬት ማለት ነው። አሊያም ደግሞ በረሃማ አካባቢ ማለት ነው። ስለዚህ በረሃማ አካባቢ ላይ የዝናብ መጠን ይገመታል አይገመትም የሚለው ነው ማሰብ ያለብን ቀጥታ ማለት ነው። ምክንያቱም ይሄ ቃል አገባብ ፍቺ ስለሆነ የቃሉን አገባብ እንዳንሰጥ ማለት ነው። ስለዚህ the annual rainfall of some arid region is said to be rather erratic የሚለው ቃል ማለት reliable ማለት ነው። ይሄ ምንተማመንበት ኮንስታንት የሆነ ነው የሚለው አይደለም። እንደዚህ አይነት ቦታ ላይ እንደዚህ ኮንስታንት የሆነ ምንተማመንበት የዝናብ ወይ ደግሞ የአኑዋል ሬንፋል አይኖርም። ሰስተነብል ማለት ደግሞ ዘላቂነት ያለው ነው። ይሄኛውም ሰስተነብል የሚለው ቃል arid region ላይ የሬንፋል አኑዋል አማውንትን አይገልጽም። ሰስተነብል ማለት ዘላቂነት ያለው ማለት ነው። ሲፈልግ ይዘንባል፣ ስለዚህ ሲፈልግ አይዘንብም arid region ላይ so we cannot use the word sustainable። irregular የሚለው ቃል በትክክል ይገልጸዋል ይህንን ጥያቄ። erratic የሚለው ቃል irregular ማለት ነው። ወይም ደግሞ which cannot be predictable ማለት ነው። unpredictable የሚለውን ቃል ለመግለጽ የምንጠቀመው ቃል ነው ማለት ነው። erratic ማለት unpredictable ወይም ደግሞ inconsistent አሊያም ደግሞ lacking of regular pattern ማለት ነው። ስለዚህ ይሄኛው ቃል our correct answer ይሆናል ማለት ነው። excessive ማለት ትርፍ ማለት ነው። erratic የሚለው ቃል ጋር ምንም አይነት ሪሌሽንሺፕ የሌለው ቃል ነው ማለት ነው። ሰባተኛውን ጥያቄ ስንመለከት ሰባተኛው ጥያቄ marginalization of minority group is undemocratic and inhuman by all standards ይላል። which word is the most opposite or an antonym of this marginalization ከሚለው ቃል ጋር ኦፖዚት የሆነው ቃል ምንድነው ነው? marginalization የሚለው ቃል ለምሳሌ በአንድ አካባቢ ላይ የሆነ አይነት ለምሳሌ አንዳንድ ጎሳዎች አሉ በጣም የሚናቁ አይደለ? ስለዚህ እነዛ ጎሳዎች እድል አይሰጣቸውም። አሊያም ደግሞ በሆነ አካባቢዎች ላይ በድሮ ጊዜ ለሴቶች ይሰጥ የነበረው ግንዛቤ በጣም የወረደ ነበር like when we compare it to our contemporary constitution ጋር ስናየው። ስለዚህ marginalization ማለት እድል አለመስጠት አሊያም ደግሞ ያላቸውን ብቃት አውጥተው እንዲጠቀሙ አለማድረግ ነው። ስለዚህ marginalization of minority groups is undemocratic and inhuman by all standard በየትኛውም ስታንዳርድ ኢፍትሃዊ ነው ወይም ደግሞ ኢሰብአዊ ነው የሚለው። ስለዚህ marginalization የሚለው ቃል ኔጌቲቭ ትርጉሙ ምንድነው ሲባል ይሄ marginalization ማለት እድል አለመስጠት፣ ፖዚቲቭን መጀመሪያ እናውቀው። እድል አለመስጠት፣ አለማሳተፍ፣ መጨቆን ከሚለው ቃል ጋር ይሄዳል ማለት ነው። ስለዚህ የዚህ ቃል ተቃራኒ ምን ይሆናል? አለመጨቆን፣ እኩል እድል መስጠት ከሚለው ቃል ጋር ይሄዳል ማለት ነው። marginalization ቀጥተኛው ትርጉሙ discrimination ማለት ነው። ስለዚህ ይሄ እኛ የተፈለግነው ኦፖዚት ሚኒንግ ስለሆነ ይሄንን ኤሊሚኔት እናደርገዋለን ማለት ነው። popularization ማለት ደግሞ marginalization ከሚለው ቃል ጋር ኢንቨርስሊ ላይክ የማይገናኝ ቃል ነው። popularization እና marginalization የሚለው ቃል popularization ማለት በጣም ፌመስ ማድረግ ማለት ነው። ፌመስ ማድረግ ከmarginalization ጋር ምንም አይገናኝም። ይሄ ምንም አይነት እንትን የለውም ማለት ነው። ፓርሻሊቲ አድሏዊነት ነው። marginalization ከዚህኛው ቃል ጋር ተመሳሳይ ትርጉም ነው ያላቸው፣ ሪላቲቭ ናቸው actually somehow። ስለዚህ equity ማለት ደግሞ according to person specific የሆነ ወይም ደግሞ need based የሆነ ሰርቪስ ወይም ደግሞ ሰፖርት መስጠት ነው። ስለዚህ if someone is marginalized, the opposite of marginalization must have to be equity or ደግሞ treating everyone with equity ማለት ነው።
ለአንበሳውም ለአይጡም የሚያጠግበውን ያህል ምግብ መስጠት ማለት ነው። ስለዚህ ዓለም ደግሞ የእድሎችን በትክክል እኩል መስጠት ማለት ነው። ስለዚህ equity is going to be the correct answer for this specific question ማለት ነው። marginalization is opposite of equity ማለት ነው። በትክክል ሁሉንም እኩል ከማስተናገድ ዓለም ደግሞ የሚገባው ነገር ከመስጠት በተቃራኒ ነው የሚሰራው ማለት ነው። ስለዚህ this is what we should have to understand. marginalization is the opposite meaning of equity ማለት ነው። ዳይሬክትሊ ላይገናኝ ይችላል ቃሉ፣ ነገር ግን when we relatively በምንመለከትበት ጊዜ marginalization የሚለው ቃል equity የሚለው ቃል ተቃራኒ ሆኖ ይገኛል ማለት ነው። So ሌላኛው ስምንተኛው ጥያቄ international universities accommodate a cosmopolitan students body drawn from all over the world regardless of gender and culture ነው የሚለው። ስለዚህ የዚህ የኮስሞፖሊቲያን የሚለው ቃል አንቲነም ምንድነው ነው? መጀመሪያ ተሰማሃታው እንደሚለው እንመልከት። ኢንተርናሽናል ዩኒቨርሲቲዎች ማለት ነው ከዓለም የተለያዩ ተማሪዎች ከዚህ የሚሄዱ ተማሪዎችን የሚቀበሉ ማለት ነው። ስለዚህ የተለያየ ባህል፣ የተለያየ እሴት፣ የተለያየ ወግ ያላቸው ልማድ ያላቸው የተለያየ ሀገር ዜጎች ወደ ሆነ ኢንተርናሽናል ሀገር ሄደው እዛ ዩኒቨርሲቲ ውስጥ ሲገቡ ኢንተርናሽናል ስቱደንትስ ይባላሉ። እነዚህ ደግሞ ዩኒቨርሲቲዎች ደግሞ ኢንተርናሽናል ዩኒቨርሲቲስ ይባላሉ ማለት ነው። So international universities accommodate a cosmopolitan student body drawn from all over the world regardless of gender and cultural bias ነው የሚለው። ስለዚህ ያለመድሎ እነዚህ ነገሮች ይቀበላቸዋል። ኮስሞፖሊታን ማለት a person which do have different culture, different value, different custom ማለት ነው። እነዚህ አይነት ነገሮች አንድ ላይ ያላቸው ደግሞ የተለያየ አይነት ባህል ያላቸው ሰዎች አንድ ላይ ሲሆኑ it is called what? ኮስሞፖሊታን ይባላል ማለት ነው። which means የተለያየ ነገር ማለት ነው ማለት ነው። heterogeneous ማለት ነው። so this is heterogeneous ከሚለው ቃል ጋር በቀጥታ ይገናኛል ማለት ነው። so እኛ የምንፈልገው ምንድነው? the inverse of heterogeneous ማለት ነው። heterogeneous የሚለው ቃል ተቃራኒ ደግሞ ምንድነው? it is homogeneous ነው አይደለ? ስለዚህ homogeneous የሚለው ቃል ተቃራኒ heterogeneous የሚለው ቃል ተቃራኒ ይፈልጋል። እሱን ማከብ ነው ማለት it is homogeneous ማለት ነው። multicultural because we are asked to answer the question according to the antonym like our cosmopolitan የሚለው ቃል ተመሳሳዩ ምንድነው? multicultural ማለት ነው። ስለዚህ ይሄ ሲኖኒም ነው፣ መጥፋት ይኖርበታል ማለት ነው። worldwide does not have relationship with this ማለት ነው። አሁን homogeneous የሚለው ቃል heterogeneous የሚለው ቃል directly the same meaning ነው ያለው። heterogeneous የሚለው ቃል ከምን ጋር? cosmopolitan ከሚለው ቃል ጋር ምን አለው? ተመሳሳይነት ያለው ቃል ነው ማለት ነው። ስለዚህ this is synonym, so we cannot use this one, so ይሄንን እናጠፋለን። our correct answer is going to be homogeneous የሚለው ቃል this is the correct answer ማለት ነው። ስለዚህ the opposite or the antonym of cosmopolitan is homogeneous የሚለው ቃል ነው የሚሆነው ማለት ነው። question number 9 the body's behavior in the school has brought disgrace on his family ነው የሚለው። አንቲኒየሙ ነው የተፈለገው። don't forget አንቲኒየሙ ከተፈለገ the boy's behavior in the school has brought disgrace grace የሚለው ቃል ግርማ ማለት ነው አይደለ? ወይም ደግሞ ምንድነው ፖዚቲቭ ቃል ነው፣ ለኩራትን ለመግለጽ የምንጠቀመው ቃል ነው። ነገር ግን when there is a disgrace dis የሚል ቃል prefix ካለው it is the opposite of ኩራት ማለት ነው። ስለዚህ ይሄ ምንድነው? የዚህ ተቃራኒ ነው ማለት ነው። ስለዚህ የልጁ ባህሪ መጥፎ ባህሪ ነው ማለት ነው። መጥፎ ባህሪ ደግሞ ለቤተሰብ ምን ያመጣል? ለቤተሰብ ማፈርን ያመጣል። so disgrace የሚለው ቃል ተቃራኒ ምንድነው ነው? መጀመሪያ ተመሳሳይ እንፈልግ። shame ማለት ተመሳሳይ ነው ወይ? አዎ ተመሳሳይ ነው። ስለዚህ መልስ አይሆንም። this is synonym. okay humiliation ማለት መዋረድ ነው። disgrace ከሚለው ቃል ጋር ተመሳሳይ ትርጉም ነው ያለው። ይሄን መጥፋት ይኖርበታል ማለት ነው። these two choices are not the correct answer። ነገር ግን ሲ ላይ ስንሄድ honor ይላል። honor ማለት ክብር ነው። grace ማለት የሱ ተቃራኒ ነው። ስለዚህ this is the antonym of disgrace። humility ማለት humiliation ነው። ይሄ adjective ነው፣ ይሄኛው verb ነው። ስለዚህ ሁለቱም ተመሳሳይ ትርጉም ነው ያላቸው። ስለዚህ ይሄኛው መልስ መሆን አይችልም። so this three are eliminated and then honor is the correct answer ማለት ነው። disgrace የሚለው ቃል correct answer ወይም ደግሞ አንቲነሙ የሚሆነው honor ነው የሚሆነው ማለት ነው። ስለዚህ in order to answer questions like a word substitution questions ለመስራት we should have to study a lot of words using different mechanisms like reading books አለ መጽሐፎችን ማንበብ አለም ደግሞ በየቀኑ መለማመድ። እንደዚህ አይነት ጥያቄዎችን will be the most effective mechanism of way to master a substitution questions in entrance examination and in different competitive examination including ጋት ማለት ነው ግራጁዌት አድሚሽን ቴስትን ጨምሮ ኤስኤቲ ላይ ማንኛውም አይነት ጥያቄዎች እንደዚህ አይነት ነገሮች በዚህ ሜካኒዝም መሰረት ይችላሉ ማለት ነው።
እሺ ወደ አስረኛው ጥያቄያችን በምንሄድበት ጊዜ the doctor described a drug and alcohol abuse as a greatest calamity ይላል። calamity of the age ይላል ማለት ነው። ስለዚህ አሁን ምንድነው ዶክተር አሁን ዶክተር የሚባል ዶክተር አለ እና ድረግ እና አልኮሆል አለ። እነዚህ ሁለቱ ምንድናቸው? አቢዩስ ድረግን አልኮል አቢዩስ ይሄ አላግባብ አልኮልና ድረግን መጠቀም ማለት ነው። ምን ያደርጋሉ? አሁን ምን ያደርጋሉ? መጥፎ ነገር ነው የምንጠብቀው አይደለ? ይጎዳሉ አይደለ? ይጎዳሉ ወይ ደግሞ ጉዳት ያመጣሉ የሚለውን ነገር ነው የምንመለከተው። because we are asked ሲኖኒም ስለተጠየቅን ይሄ ቃል ዴንጀር ቃል መሆኑን እናውቃለን። አደገኛ ቃሉ ማወቅ አይጠበቅብንም። ይህንን ኮንቴክስት ከተረዳን the doctor described a drug and alcohol abuse as the greatest calamity of the age ካለ ምን እንጠብቃለን? ዴንጀረስ የሆነ ይሄ አደገኛ የሆነ ነገር ነው የምንጠብቀው ማለት ነው። ስለዚህ እዚህ ውስጥ ሲኖኒም ስንፈልግ አደገኛ የሆነ ቃል እንፈልጋለን። አሁን ሴክሬት ሚስጥር ነው፣ ምንም አደገኛ አያስብለውም። ይሄኛው ይጠፋል። ቃሉን ማወቅ አይጠበቅብንም ካላሚቲ የሚለውን ቃል ማለት ነው። ነገር ግን ካላሚቲ የሚለው ቃል ምንድነው? it is an event causing a great and often sudden damage or distress የሚለው ቃል like ድንገተኛ የሆነ አደጋ መፍጠር የሚችሉ ነገሮችን ለመግለጽ የምንጠቀምበት ቃል ነው ካላሚቲ የሚለው ቃል። ስለዚህ ቃሉን ማወቅ አይጠበቅብንም ማለት ነው። ስለዚህ ካላሚቲ ዴንጀር ቃል ነው። ወንደር ማለት ለማወቅ መጓጓት ላይ ምንም የሚያገናኘው ነገር የለም ከአደጋ ጋር። ሪስክ ማለት ግን ከአደጋ ጋር የሚገናኝ ቃል ነው፣ እናልፈዋለን። ሪሜዲ ማለት መድኃኒት ነው፣ ይሄኛው ምንም አይገናኝም። ስለዚህ the correct answer is risk ማለት ነው። ስለዚህ ካላሚቲ የሚለው ቃል more of relatively መልስ የሚሆነው ሪስክ ከሚለው ቃል ጋር ተገናኝቶ ነው ማለት ነው። ሌላኛው the design of the house created ample space for good sized kitchen ማለት ነው። አሁን ለኪችን በቂ የሆነ ወይ ደግሞ ጥሩ ለሆነ ሰፋ ላለ ኪችን ጥሩ ቦታ እንትን ያደርጋል ይሰጣል ነው የሚለው። ይሄ ዲዛይኑ የቤቱ ዲዛይን ማለት ነው። ስለዚህ አሁን ምን ሊጠየቅ ነው? ሲኖኒም ሊጠየቅ ነው። ተመሳሳይ ትርጉም ያለው ቃል ነው የምንፈልገው። ምን ኮንቴክስቱን መረዳት ያለብን the design of the house created ample space for a good sized kitchen ነው የሚለው። ስለዚህ ጥሩ ሳይዝ ያለው ኪችን ለመፍጠር ይሄኛው የቤቱ እንትን ጥሩ የሆነ ምቹ የሆነ ሁኔታ ፈጥሯል ነው፣ ምቹ የሆነ ቦታ ፈጥሯል ማለት ነው። ስለዚህ የዚህን አምፔል የሚለውን ቃል ትርጉም ለማወቅ ከፈለግን ይህን መረዳት አለብን። ስለዚህ መብቃትን፣ ይሄ መመቸትን፣ የሆነ ነገር ለመስራት መስተካከልን ነው የሚያሳየው። ስለዚህ ይሄ ፕሮፐር የሚለው ቃል ተገቢ የሚለው ቃል ነው። ከምን ጋር አይገናኝም? ከኪችን ሳይዝ ከሳይዝ ጋር አይገናኝም አይደለ? ፕሮፐር የሚለው ቃል ይሄ አስፈላጊ ቃል አይደለም። ሰፊሽንት የሚለው ቃል ግን አምፔል ማለት ነው። ሲጀመርም ቃሉ ማለት አምፔል ነው። ሌላኛው ሲኖኒም ወርድ ነው። አምፔል ሚንስ ሰፊሽንት ማለት ነው፣ በቂ የሆነ እንደማለት ነው። አምፔል የሚለው ቃል አኮሞዴቲንግ ሞር ዳን ኢነፍ እንደማለት፣ ኦር ደግሞ ስፓሺየስ እንደማለት። ስፓሺየስ ማለትም አምፔል እንደማለት ነው። ስፓሺየስ ማለት በጣም በቂ የሆነ በቃ ይሄ ቤቱ ፈረስ ያስጋልባል ብለን አሁን በዘይቤ ስንናገር በጣም ሰፊ መሆኑን በቂ መሆኑን ለመግለጽ ነው የምንጠቀመው። ስለዚህ አምፔል ማለት ሰፊሽንት የሚለው ቃል። ፉል ማለት ምንም አይገናኝም፣ ሙሉ ማለት ነው። ምንም የሚገናኝ ቃል አይደለም። ነገር ግን አምፔል የሚለው ቃል ምንድነው? የዚህ ኢንቨርስ ነው። this is አንቲነም ነው ማለት ነው። ይሄኛው የዚህ ተቃራኒ ነው ማለት ነው። ስለዚህ ይሄኛው መልስ መሆን አይችልም። ይሄኛው መልስ መሆን አይችልም። our correct answer is sufficient የሚለው ቃል correct answer መሆን ይችላል ማለት ነው። ሌላኛው ምንድነው? ሌላኛው obesity is a growing psychological issue in many developed and developing nations today ይላል። obesity የሚለው ቃል ከመጠን በላይ ክብደት ማግኘት ማለት ነው። due to increased caloric intake or overnutrition በመሆን ከመጠን በላይ ኒውሪሽድ በመሆን የሚፈጠር በጣም ከባድ የሆነ የሰውነት ክብደት መጨመር ነው። it is a growing psychological or physiological issue in many developed and developing nations today ይላል። ስለዚህ አሁን ላይ እያደጉ ባሉ ሀገራትም ባደጉ ሀገራትም በጣም አስቸጋሪ ነገር ነው። ሰዎች በጣም ከመጠን በላይ ይወፍራሉ። አሁን ምንድነው ሁለት ነገር ማወቅ አለብን። ኦቤሲቲ ይሄ ስታኒንግ የሚለው ቃል አለም ደግሞ ይሄ ፌሊየር ቱ ትራይቭ ለማደግ መቸገር መቀንጨር የሚለው ቃልም ከአንደር ዌይት መሆንም በጣም ኦበስ መሆንም ሁለቱም የኒውትሪሽን ችግሮቻቸው። አንደኛው በጣም ቀጭን መሆን አለም ደግሞ ከመጠን በላይ መክሳት ወይ ደግሞ በክብደት በጣም ማነስ አንደር ዌይት ነው የሚባለው። ይሄም የኒውትሪንት ችግር ነው፣ በቂ የሆነ ምግብ አለማግኘት ነው። ኦቤሲቲ የሚለው ቃል ደግሞ አለም ደግሞ በጣም ከመጠን በላይ ክብደት መጨመር ደግሞ ምንድነው ኦቨር ኒውሪሽድ የመሆን ነው ማለት ነው። ከሚገባ በላይ ካሎሪ ከሚገባ በላይ ኒውትሪንት የያዘ ምግብ መመገብ ነው ማለት ነው። ስለዚህ አሁን ምንድነው የሚለው ኦቤሲቲ የሚለው ቃል ምንድነው? ተቃራኒው ነው። ተቃራኒው ምንድነው?
ተቃራኒውን ስናይ ኦቨርዌይት የሚለው ቃል ኦቤሲቲ ተመሳሳይ ቃል ነው። ኦቤሲቲ ኦቨርዌይት አንድ አይነት ነገሮች ናቸው። ስለዚህ ይሄ መልስ መሆን አይችልም። ምክንያቱም ኦቤሲቲ ሚንስ ጌይኒንግ ሃየር አማውንት ኦፍ ዌይት ዛን ኤክስፔክትድ ኦን ዛት ኤጅ፣ በዛ ኤጅ ላይ ከምንጠብቀው ዌይት በላይ ማግኘት ማለት ነው። ስለዚህ አንድ የ12 የ13 ዓመት ህፃን ልጅ 67 ኪሎ ሆኖ ብናገኘው that is overweight ማለት ነው። that is obesity እንደማለት ነው። ሪችነስ ምንም አይገናኝም። ይሄ ቃል ሲጀመር ይሄኛው ቃል ከዚህኛው ኮንቴክስት ጋር ቢገናኝ ነገር የለም። አንደር ኒውሪሽመንት የሚለው ቃል አሁን ኦቤሲቲ የሚለው ቃል ከምን ጋር ይገናኛል? ቅድም እንደተናገርኩት ኦቨር ኒውሪሽመንት ከሚለው ቃል ጋር ነው የሚገናኘው። ኦቨር ኒውሪሽመንት ከሚለው ቃል ጋር ይገናኛል ይሄ። ከዛ የዚህ ተቃራኒ ደግሞ ይሄ ኦቨር ተቃራኒ አንደር አይደለ? ስለዚህ ትክክለኛው እንትናችን የሚሆነው አንደር ኒውሪሽመንት የሚለው ቃል ደግሞ will be our correct answer ማለት ነው። ስለዚህ አንደር ኖሪሽመንት will be the correct answer ማለት ነው። ስለዚህ under nourishment የሚለው ቃል ይሄኛው ትክክለኛ መልሳችን መሆን ይችላል። okay, I'm sorry, this is the correct answer. So okay, ይሄኛው under nourishment የሚለው ቃል ምንድነው? the correct answer መሆን ይችላል ማለት ነው። okay, so this is our correct answer. okay, so this is our correct answer. under nourishment የሚለው ቃል ፋቲነስ የሚለው ቃል ጋር ከዚህ ነገር ጋር አይገናኝም ማለት ነው። ፋቲነስ የሚለው ቃል ከምን ጋር ነው የሚገናኘው? ከኦቨርዌይት ጋር ነው የሚገናኘው። ተመሳሳይ ነው፣ ሲኖኒም ነው ማለት ነው ይሄኛው ቃል። okay, when we see the additional concept ስንመለከት ጥያቄዎቹን 13ኛ ጥያቄ choose a word or a phrase that does not fit into a group and click the button of your choice ይላል። ይሄ because ይሄኛው ጥያቄ ኦንላይን ፈተና ስለነበረ የመጀመሪያው ቴስት ኦንላይን ፈተና የነበረ ቴስት ስለሆነ ያንን ለመግለጽ ነው like click the button of your choice የሚለው። ስለዚህ አሁን እንመለከታለን ቃላቶቹን የምንመለከተው ምርጫዎቹን ማለት ነው። ኤ ላይ the Ethiopian Herald ነው የሚለው ይሄ ጋዜጣ ነው፣ ተነባቢ ጋዜጣ ኢትዮጵያ ውስጥ ያለ። the New York Times ነው የሚለው ይሄ አሜሪካ ውስጥ ያለ ተነባቢ ጋዜጣ ነው። ይሄኛው አዲስ ሪፖርተር ይሄኛውም ምንድነው? ጋዜጣ ነው ማለት ነው። እነዚህ ሁሉም ኒውስፔፐሮች ናቸው እነዚህ በሙሉ ማለት ነው። ይሄኛው ግን ሮሚዮ ኤንድ ጁሊየት ምንድነው? this is ቲያትር አይደለ? በዊሊያም ሼክስፒር የተጻፈ ምንድነው? ቲያትር ነው። ስለዚህ this is different the correct answer is this is different ማለት ነው። ስለዚህ ሮሚዮ ኤንድ ጁሊየት ሌሎቹ ተነባቢ ጋዜጦች ናቸው ማለት ነው። በዚህ ግሩፕ ውስጥ ማይገባው እሱ ነው። ሌላኛው ምንድነው? choose a word that does not fit። ይሄ እነዚህ by the way ከግሩፕ ውስጥ ለይቶ መውጣት which one is odd ምናምን የሚሉ ጥያቄዎች the most common typical questions which will be brought on the SAT exams within any level ማለት ነው። እነዚህ በጣም አስፈላጊ ኮንሰፕቶች ናቸው፣ ማወቅ ይኖርብናል ማለት ነው። ስለዚህ ከዚህ ግሩፕ ውስጥም አንድ ላይ ያልሆነ የቱ ነው? ፋልከን አለ፣ ኤግል አለ፣ ቨልቸር አለ እና በተርፍላይ አለ። ፋልከንም ኤግልም ቨልቸርም they are birds, types of bird ናቸው። እነዚህ ምንድን ናቸው? በርዶች ናቸው። በተርፍላይ ግን ምንድነው? እትስ ማለት በተርፍላይ ምንድነው? በተርፍላይ ቢራቢሮ ነው አይደለ? ቢራቢሮ ደግሞ ከምን ውስጥ ነው የሚመደበው? አንበጣ ከነፍሳት ውስጥ አይደለም የሚመደበው። ስለዚህ በተርፍላይ ወይ ደግሞ እነዚህ ቢራቢሮዎች የትናንሽ እንስሳቶች ናቸው። ስለዚህ ከነዚህ ከነፍሳት ውስጥ ነው የሚመደቡት። ስለዚህ this is not the correct type ማለት ነው። ይሄ ለየት የሚለው ምንድነው? እሱ ነው። ስለዚህ ትክክለኛ መልሳችን የሚሆነው ምንድነው? ይሄኛው አንሰር ዲ ነው የሚሆነው ማለት ነው። ስለዚህ that is the correct answer. Answer D, butterfly is different from those of which are given in the choice. ሌላኛው 15 ጥያቄ choose the word that does not። አሁንም ግሩፕ ውስጥ የማይመደበው ነው የምንመርጠው። ማውንት ማለት ማውንቴን ማለት ነው። አይላንድ አለ፣ ይሄኛው አይላንድ ኤስ ሳይለንት ናት። ራስ ዳሽን እና ኪሊማንጃሮ አለ። ራስ ዳሽን ኢትዮጵያ ውስጥ ትልቁ ተራራ ነው። ኪሊማንጃሮ ደግሞ አፍሪካ ውስጥ ትልቁ ተራራ ነው። ማውንት ማለት ደግሞ ማውንቴን ኦፍ ስቲል ተራራ ነው። አይላንድ ግን በውሃ የተከበበ መሬት ወይም ደግሞ በውሃ የተከበበ ደሴት ማለት ነው። ስለዚህ the correct answer is ይሄኛው ቢ ይሆናል ማለት ነው። ምክንያቱም አይላንድ is different from the other ሌሎች ተራራዎች ናቸው። ይሄኛው አይላንድ የሚለው ቃል ደግሞ ምንድነው? የደሴትን ለመግለጽ የተጠቀመው ቃል ነው። ይሄኛውን ጥያቄውን የሚያቀርብላችሁ ስንቅ አካዳሚ ነው። ስንቅ አካዳሚ ቴሌግራም ቻናላችን ዩቲዩባችንን ሰብስክራይብ በማድረግ በየጊዜው የሚለቀቁ አዳዲስ መረጃዎችን ማግኘት ትችላላችሁ። አዳዲስ የትምህርት ቪዲዮዎች እንዲሁም ጥያቄዎችን በየጊዜው እየሰራን እንለቃለን ማለት ነው። ለ12ኛ ክፍል እንዲሁም ለፍሬሽማን በየጊዜው በትክክል እናዘጋጃቸዋለን። በአፕሊኬሽን እና በዌብሳይት ፎርም እንሰራለን። በቅርቡ በአፕሊኬሽን ፎርም እንመጣለን። አፕሊኬሽናችንን አፕሊኬሽናችን ውስጥ በመግባት ያሉትን የእናንተን የሚመለከቱ ሪሶርሶችን በመጠቀም የስንቅ አካዳሚ ቤተሰብ ይሆን እንላለን። ሌላኛው 16ኛው ጥያቄ አሁንም ዲፍረንት የሆነን ከነዚህ ከግሩፕ ውስጥ የተለየውን ቃል ነው የምንመርጠው። ይሄኛው ኮክፒት ይላል። የመጀመሪያ ኮክፒት፣ ኤርላይነር፣ ፕሮፔለር እና ኤሌቬተር ነው የሚለው። አሁን ምንድነው የምንመለከተው? ይሄ ኮክፒት የሚለው ቃል ይሄ
ልክ አውሮፕላን ልጆችን ስንመለከት አውሮፕላን ልጆች ልክ እንደ ማርሽ ምናምን እንደ መሪ ምናምን ያሉ ነገሮች የሚበሩ ፊት ለፊት በፓይለቱ ፊት ለፊት ያለ ማንኛውም ፕሌኑን ለመንዳት የሚጠቀምበት እቃ በጠቅላላ ምን የሚባለው ኮክፒት ነው የሚባለው። ኤርላይነር ራሱ የሰዎችን የሚያጓጉዝ ፕሌን ነው ኤርላይነር። ፕሮፕለር ማለት ደግሞ ፕሌኖችን የሚያንቀሳቀስ ይሄ ፊት ለፊት ያለው የሚሽከረከረው ሄሊኮፕተር ላይ ከላይ የሚሽከረከረው አለም ደግሞ ጀቶች ላይ ፊት ለፊት የሚሽከረከረው መሽከርከሪያ እንደዚህ አይነት ነገር ማለት ነው። ኮከብ የመሰለ የሚሽከረከር ነገር ነው። እንደዚህ የሚሽከረከር ነገር ፕሮፔለር ነው የሚባለው። እነዚህ ሁሉም ከፕሌን እና ከፕሌን ቤተሰቦች ጋር የተገናኙ ነገሮች ናቸው። ኤሌቬተር ግን ምንድነው? ሊፍት ማለት ነው። ይሄ ደግሞ ሰዎችን ከላይ ወደታች ከወደታች ወደ ላይ የሚወስድ የሚያንቀሳቅስ ማለት ነው። ስለዚህ the different one is elevator የሚለው ቃል ነው። ስለዚህ the correct answer is D ማለት ነው። ሌላኛው ጀምብል ሴንቴንስ ነው። እንደዚህ ጀምብል ሴንቴንሶች የተወዘጋገቡ ወይም ደግሞ ከቦታ ወደ ቦታ የተቀያየሩ ቃላቶችን አንድ ላይ ማድረግ ነው። እንግሊዝኛ ውስጥ ምን አይነት ስትራክቸር ነው የምንጠቀመው የሚለውን ነገር አሰስ ለማድረግ ነው አክቹዋሊ ፍላጎታቸው የሚሆነው። ስለዚህ ቲፒካሊ ምንድነው የሚፈልጉት ከኛ ሴንቴንስ እንዴት ነው የሚሰራው የሚለውን ነገር በትክክል እናውቀው የሚለውን አሰስ ማድረግ ነው የሚፈልጉት። ስለዚህ እሱን ለማወቅ ምንድነው የምናደርገው? መጀመሪያ ስትራክቸሮቹ ምን ይመስላሉ የሚለውን ነገር እንረዳለን ማለት ነው። የመጀመሪያው ጥያቄ ስንመለከት ምንድነው የሚለው? travel to Jerusalem and Mecca pilgrims ነው የሚለው pilgrims ከዛ at least once a year ነው የሚለው። ከዚህ ውስጥ አሁን መጀመሪያ እንግሊዝኛ ላይ ሁሌም ቢሆን ምን አለ? ሰብጀክት አለ፣ ከዛም በኋላ ቨርብ አለ፣ ከዛም በኋላ ኮምፕሊመንት አለ፣ ከዛም በኋላ ሌሎች ነገሮች ይቀጥላሉ። ስለዚህ መጀመሪያ ሰብጀክቱና ቨርቡን መለየት ይኖርብናል ማለት ነው። አሁን እዚህ ውስጥ travel to Jerusalem and Mecca pilgrims or እና at least once a year የሚለው ቃል የትኛው ነው እንትኑ ሰብጀክቱ የሚለውን ስንመለከት አሁን ምንድነው ኮንቴክስቱ? እንደዚህ አይነት ጥያቄዎች ስንሰራ ምንድነው የምናደርገው? ወደ ምርጫው ነው ቀጥታ የምንሄደው። ምንም ሳናደርግ ወደ ምርጫው ስንሄድ ራሱ ኮንቴክስቹዋሊ ራሱ ይመራናል ጥያቄው። pilgrims travel to Jerusalem and Mecca at least once a year። አሁን ይሄኛው at least once a year የሚለው ቃል እንደ ኮምፕሊመንት መጨረሻ ላይ ሴንቴንሱ መዝገብ የተቀመጠው ሰው እነዚህ ኦብጀክቶች ናቸው። ኢንዳይሬክት ኦብጀክት እዚህ ጋር ደግሞ ሳብጀክት አለ። ሳብጀክቱን ስንመለከተው pilgrims ይላል። ይሄ ሳብጀክት pilgrims ማለት እነዚህ በቡድን የሃይማኖት ቦታዎች ላይ ለመሳተፍ የሚሄዱ ግለሰቦች ናቸው pilgrims የሚባሉት። travel to Jerusalem and Mecca at least once a year ይሄኛው ፖቴንሻሊ ትክክለኛ መልሳችን ሊሆን ይችላል። ስለዚህ ይሄንን እንመልከተው። ወደ ቢ ኒድ at least once a year ጀሩሳሌም at least once a year ይሄኛም ትክክል መሆን እድል ነበረው። ግን ምን ያስፈልጋል? እዚህ ጋር ኮማ ያስፈልጋል። at least once a year ጀሩሳሌም and Mecca no at least once a year ይሄኛው ደግሞ ስንመለከተው ጀሩሳሌም and Mecca ሳይሆን መምጣት የነበረበት pilgrims የሚለው ቃል መምጣት ነበረበት የነበረው። ስለዚህ ይሄኛው ስቲል መልስ መሆን አይችልም። ይሄኛው መልስ አይደለም ማለት ነው። ጀሩሳሌም and Mecca travel to ይሄ ቦታዎች ናቸው። እነዚህ ሊንቀሳቀሱ አይችሉም። ስለዚህ this is not correct። pilgrims to ጀሩሳሌም and Mecca ምን ያደርጋሉ? ይሄ pilgrims to እንትን ሰብጀክት ሆኖ ቨርብ አይደለም የተከተለው። ሰብጀክት ብሎ ቨርብ ነው መሆን ያለበት። ሰብጀክት ብሎ ቨርብ ያለው ደግሞ እዚህ ላይ ስለሆነ our correct answer is A ማለት ነው። ወደ ምርጫው ነው የምንሄደው ቀጥታ ጥያቄዎችን ያየን ማለት ነው። አሁንም ሪአሬንጅ እንድናደርግ ነው የሚፈልገው። so was the first black president of the US ባራክ ኦባማ ሰብጀክት መሆኑን እናውቃለን። ስለዚህ ባራክ ኦባማን መጀመሪያ ላይ ያለዞን እናጠፋለን። ስለዚህ the first black president of USA አያስፈልግም። ይሄኛው is ማለት አለበት was ሳይሆን the first black president of the US was the ባራክ ኦባማ። ይሄ እንደዚህ የሚባል ሴንቴንስ የለም። the ባራክ ኦባማ ቃላት ላይ እንደዚህ አይነት ቃላቶች አይገቡም። ሰብጀክት ላይ ነው መምጣት ያለበት ባራክ ኦባማ የሚለው ቃል ማለት ነው። of the first ምናምን ነው። ይሄኛውም ትክክል መሆን አይችልም። ሰብጀክት መምጣት ያለበት መጀመሪያ black president of USA was the first ባራክ ኦባማ። ይሄም ትርጉም አይተው። ስለዚህ our correct answer is A ነው። ባራክ ኦባማ was the first black president of USA ነው የሚለው ማለት ነው። ሌላኛው ምንድነው? ሌላኛው ጀምብል ሴንቴንስ ነው። አሁንም ይሄም ጀምብል ሴንቴንስ ነው። ancient civilization the Nile Valley were the cradle of civilization ነው። so አሁን the cradle of ብሎ ነው እዚህ ጋር ያቆመው። አሁን እንደምናደርገው ወደ ምርጫ ነው የምንሄደው። ሰብጀክቱን እንፈልጋለን። the ancient civilization were the cradle of Nile Valley no the Nile Valley were the cradle of the ancient civilization Nile Valley አለ። ይሄኛው ሰብጀክት መሆን ይችላል። where ይሄኛው ቨርብ አለ። the cradle of መነሻ ነው የሚለው ቃል ሐሳብ ነው ያዘው። ይሄ ፖቴንሻል መልሳችን ነው ሊሆን የሚችለው። ከዛም በኋላ ወደ ትክክለኛው የተሻለ ደግሞ ካገኘን እንመለሳለን። the cradle of the Nile Valley ይሄ cradle of ሰብጀክት አይደለም። ይሄኛው እንደ ሰብጀክት መጠቀም አንችልም። ይሄኛው ቃል እንደ ሰብጀክት ቢሆን ቃል አይደለም። ancient civilization were the cradle of Nile Valley ይሄ ancient civilization
ከርድ ናይል ቫሊ ሳይሆን ናይል ቫሊ ራሱ የአንሸንት ሲቪላይዜሽን ከርድ ነው። ስለዚህ ሰብጀክት መሆን አይችልም አንሸንት ሲቪላይዜሽን የሚለው ቃል። ዘ ናይል ቫሊ ዌር አንሸንት ሲቪላይዜሽን ኦፍ ይሄኛውም መልስ መሆን አይችልም። ምክንያቱም ሰብጀክት መሆን እንኳን ቢችል ስቲል ቨርብ መሆን ቢችል እዚህ ጋር ምንድነው የእንትኑን የመዝጊያ የመጨረሻውን አረፍተ ነገር ከርድ ለሚለውን ቃል ቦታ ቀይሮታል ማለት ነው። ስለዚህ ጀስት በሴንስ ራሱ በኮመን ሴንስ መመለስ እንችላለን። አወር ኮሬክት አንሰር ኢዝ ጎይንግ ቱ ቢ አንሰር ኤ ነው የሚሆነው ማለት ነው። ሌላኛው rearrange the following jumbled part to make a meaningful sentence ይላል። ስለዚህ አሁንም ይሄንን በምንመለከትበት ጊዜ just ወደ ምርጫው ነው የምንሄደው። Columbus discovered America and renamed it the New World in 1497 ይላል። ስለዚህ ሳብጀክቱን ነው የምንመለከተው። ሳብጀክቱ ማን ነው? ኮለምበስ። ስለዚህ ሳብጀክቱ ትክክል ነው። ከዛ ዲስከቨርድ አሜሪካ ይሄኛውም ትክክል ነው። የቃሉ አጠቃቀም እንትን ላይ በስፔሻል እንትን ላይ ቪዲዮ ላይ ምን እናደርጋለን? በእነዚህ በጀምብል ስቴትመንቶች ወይም ደግሞ በጀምብል ሴንቴንሶች እንዴት እንደሚሰሩ ቀጥታ አውትላይኑን እናስቀምጥና ቪዲዮ እንሰራለን በቅርቡ። ስለዚህ እዛ ላይ በደንብ እነዚህን ነገሮች እንመለከታለን። አሁን ላይ ጥያቄውን ብቻ እየሰራን ስለሆነ ጥያቄውን ብቻ በሾርት ከት እና በተለያየ ሜካኒዝም ሰርተን እናልፋለን ማለት ነው። ሁለተኛው ቢ ላይ in 1497 ኮለምበስ renamed it a new world ይሄኛውም አስፈላጊ ቃል አይደለም። አሜሪካ የሚለው ቃል መጀመሪያ መምጣት ያለበት ይሄንን ለመግለጽ ኮለምበስ discovered America in 97 and renamed it the new world። አሁን ተመልከቱ ኮለምበስ የሚባል ሰው እያለ አሜሪካን ዲስከቨር አደረገ በ1497 ከዛም በኋላ ሰየመው ኒው ወርልድ ብሎ አለ። ከዛ renamed it new world ብሎ ይጀምራል። ይሄኛው ሳብጀክት የለውም። ይሄና ይሄ መልስ አይሆንም ማለት። አሁን ኮለምበስ discovered America and renamed it the new world in 97 አሁን በዚህ በሁለቱ ሴንቴንሶች መካከል ያለው ልዩነት ምንድነው ነው? ላይክ ሁለቱም ላይክ ስቴትመንታቸው ኮሬክት ሊሆን ይችላል ላይሆን ይችላል። የትኛው ነው ትክክል የሚለውን ነገር መመልከት ይኖርብናል ማለት ነው። ስለዚህ አሁን ክሮኖሎጂካል ኦርደር ነው የምንፈልገውና ሎጂካል ዲክቴቶችን ነው የምንመለከተው። ሳብጀክት ኮለምበስ ነው። አክሽን ምን አለ? አሜሪካን ዲስከቨር አድርጓል በ1947 ከዛም በኋላ ኮንጃክሽን ይገባና አክሽንቱ ደግሞ መሰየሙን እናስገባለን። ስለዚህ the correct answer is going to be ሲ ነው የሚሆነው ማለት ነው። ኮለምበስ ዲስከቨርድ አሜሪካ መጀመሪያ ያገኛት ከዛም በኋላ ምን አደረጋት? ሰየማት ማለት ነው። ምን ብሎ ሰየማት? ዘ ኒው ወርልድ ብሎ ሰየማት። so our correct answer is ሲ ይሆናል ማለት ነው። ስለዚህ አሁን ሁለተኛው ደግሞ the most common ደግሞ አሁንም የማይቀር ምንም አይነት ነገር ቢፈጠር ከማይቀሩ ጥያቄዎች መካከል አንደኛው ምንድነው? ይሄኛው የፓራግራፍ ኮምፕሬንሽን ጥያቄ ነው። ከዚህ ቀደም በሰራሁት ቪዲዮ ላይ እንዴት አድርገን ኢንትራንስ ኤግዛም ላይ ፓራግራፎችን በቀላሉ መስራት እንችላለን የሚለውን ነገር ሰርተናል። ይሄንን ነገር ማየት ይቻላል። ነገር ግን ባጭሩ ሁሌም ቢሆን ጥያቄውን እንደዚህ በጣም ካጠረ ፓራግራፉን አንብባችሁ ወደ ጥያቄው መሄድ ትችላላችሁ። ነገር ግን ሌላ ምን ማድረግ ይቻላል? ጥያቄውን አንብቦ ደግሞ ወደ ፓራግራፉ መሄድ አንደኛው ሜካኒዝም ነው ማለት ነው። according to the passage what is the difference between migrants and refugees አሁን ለጥያቄ ፐርፐስ ስለፈለኩት እናንተ ፓራግራፉን አንብቡትና ትሰራላችሁ። ነገር ግን እኔ ጥያቄውን ያነበብኩ ወደ ፓራግራፉ ነው የሚሄደው። ስለዚህ migrants and refugees ምንድነው ልዩነታቸው? ቀጥታ እነዚህ ነገሮች እንትን ላይ ይኖራሉ። ስለዚህ ለምሳሌ እዚህ ጋር ስንመለከት ጥያቄዎቹ እንትኑ ላይ ላይክ መፈለግ ብቻ ነው የሚጠበቅብን ቃላቶቹን ማለት ነው። ሰው ይሄንን ስንመለከት ምን ይላል? the main type of migration እንደዚህ types of migrations ናቸው። ከዛም በኋላ ኦኬ እንደዚህ እንትኑን እየፈለግን ራፍሊ ማንበቡ በጣም የተሻለ ነው የሚሆነው ለማግኘት ማለት ነው። ራፍሊ ጥያቄውን ማንበቡ በጣም የተሻለ ነው የሚሆነው። ሰው ጥያቄውን ስናነበው እንትኑን ፓራግራፉን ማንበቡ በጣም የተሻለ ነው የሚሆነው። ሰው ምክንያቱም ጥያቄውን ፓራግራፉን ካነበብነው በኋላ ወደ ጥያቄው ስንሄድ እንረዳዋለን በተወሰነ መልኩ። ራፍሊ በጣም በፍጥነት ፓራግራፎቹን ማንበብ ይኖርብናል ማለት ነው። Migration is a complex global phenomenon driven by various historical and modern factors and historically the main type of migration include invasion main type of እነዚህ types of migrations ናቸው እነዚህ። ከዛም በኋላ አሁን ላይ ደግሞ individual move primarily due to search of አሁን ሰዎች ለምንድነው ማይግሬት የሚያደርጉት? በፖለቲካል ስቴቢሊቲ እና sense of security እንዲኖራቸው ነው። ለኢኮኖሚክ ጌም ብቻ አይደለም ማለት ነው የሚሄዱት ማለት ነው። ስለዚህ to better map this shifting socio-economic pattern, demographic factor also plays a massive role. like demographic factor ማለት አካባቢ ላይ ያለው ጂኦግራፊክ ኤሪያ ማለት ነው። ወይ ደግሞ የህዝብ ቁጥሩም ይሄ ማተር ያደርጋል ማለት ነው። individual age ደግሞ ምንድነው? an individual age group B the variable most likely associated with propensity to migrate አንደኛው ሪስክ ፋክተር ነው ማለት ነው። ይሄኛው ምን individual with age grouping individuals age
ግሩፕ ለምሳሌ ወጣቶች ብዙ ጊዜ ይሰዳሉ ተብሎ የሚታሰበው። ስለዚህ ኤጅ ግሩፕ አንደኛው ለስደታቸው አንደኛው ምክንያት ሊሆን ይችላል። ፋርዘር ኢንተርናሽናል ላው there are a clear distinction between voluntary migrant and forced refugees። በቮለንተሪ ማይግራንት እንደዚህ ለስራ ምናምን ብሎ ከሚሰደዱና በግድ በጦርነት ምክንያት በሚሰደዱ መካከል ልዩነት አለ። ስፔሲፊካሊ refugees are what granted refugees are granted legal status that afford them certain protection and rights not automatically given to economic migrants። ለስራ ብሎ ለተሰደዱት ከሚሰጠው ፕሮቴክሽን ይልቅ ሬፊጂዎች ያላቸው ፕሮቴክሽን በጣም የተለየ ነው፣ ወይም ደግሞ ሌጋል ሪስትሪክሽን ስታተስ አላቸው ማለት ነው። አኮርዲንግ ቱ ስለዚህ ወደ ጥያቄያችን ስንመለስ አኮርዲንግ ቱ ዘ ፓሴጅ ዋት ኢዝ ዘ ዲፈረንስ ቢትዊን ማይግራንትስ ኤንድ ሪፊጂ ነው የሚለው። ስለዚህ ሪፊጂዎች ምንድን ናቸው? አር ግሬንትድ ሌጋል ስታተስ አለ። ዘይ አር ግሬንትድ ሌጋል ስታተስ ነው። ስለዚህ ሪፊጂስ አር ግሬንትድ ሌጋል ስታተስ ይሄኛው ትክክለኛ መልስ ማለት ነው። ሌጋሊ ሪኮግናይዝድ አይደሉም እነዚህ። there is no difference between them ይሄኛው ትክክለኛ መልስ ሊሆን አይችልም። migrants and immigrants enjoy equal rights ይሄኛው ትክክለኛው አይደለም ማለት ነው። Okay ከዛም በኋላ based on the passage which one of the following variable is most likely associated with migration ከማይግሬሽን ጋር በጣም የሚገናኘው የትኛው ነው? ቅድም ከላይ ያነበብኩት አንደኛው ምንድነው? ለዛ ነው አሁን ራይፍሊ ማንበብ የሚጠቅመው። እዚህ ጋር ይሄን እንደምንመለከተው an individual's age group being the variable ቀጥታ ቃል በቃል አለ most likely associated with the propensity to migrate ነው የሚለው። the risk factor for migration is አንደኛው age ነው። ስለዚህ ወጣቶች ብዙ ጊዜ ይሰዳሉ ስለሚታሰብ age group is the best answer እዚህ ጋር based on the context of the passage what is the driving force for internal and external migration ምንድነው ነው? ለምንድን ነው የሚሰደዱት? ጥያቄውን እንመልከት። the quest for individualism አይደለም፣ ኢንዲቪጁዋሊዝም ለግለሰባዊነት አይደለም የሚሰደዱት። poverty reduction and religious persecution አንዱ ምክንያት ሊሆን ይችላል፣ ግን the most common case አይደለም። በሃይማኖት ተገለው ምናምን ሊወጡ ይችላሉ፣ አለ በድህነትም ሊወጡ ይችላሉ፣ ግን the most common case ይሄኛው አይደለም። political stability and sense of security according to paragraph ስለምንመልስ this is the correct answer። እዛ ጋር ከላይ ቃል በቃል ስለተጻፈ እዚህ ላይ ቃል በቃል ተጽፏል። ይሄው ፖለቲካል ስቴቢሊቲ ኤንድ ሴንስ ኦፍ ሴኩሪቲ ለማግኘት ስለሆነ ይሄኛው ትክክለኛው መልስ መሆን ይችላል ማለት ነው። ኦኬ እሺ ሌላኛው ደግሞ what are the main types of migration according to paragraph የሚለው ፓራግራፉ ላይ ስንመለከት main types of migration ቅድም ዝም በራፍሊ ሳነበው እንዳያችሁት main types of migration ይባላል። አንደኛው ኢንቬሽን ነው፣ በወረራ መልክ በኮንሲኩዌንስ ጦርነት አሸነፈው በቀኝ ግዛት ምናምን። እነዚህ types of migrationዎች ናቸው። እነዚህን ተመልክተን ምርጫው ላይ እነሱን መሙላት ነው ማለት ነው። ስለዚህ ጋር እንደምንመለከተው ኢንቬሽን፣ ኮንሲኩዌንት፣ ኮሎናይዜሽን እና ኢሚግሬሽን ማይግሬሽን የሚሉት እነዚህ ታይፕስ ኦፍ ማይግሬሽን ናቸው ማለት ነው። ይሄንን ካየን እንደዚህ በቀላሉ ፓራግራፎችን እያየን መልሶችን መመለስ እንችላለን ማለት ነው። ኦልራይት ስለዚህ ሁለት ፓራግራፍ ነው ብዙ ጊዜ የሚኖረው፣ በእንግሊዝኛ ፈተና ላይም ሁለት ፓራግራፍ ነው የሚኖረው። ስለዚህ እነዚህን ጥያቄዎች በምንሰራበት ጊዜ በጣም በጥንቃቄ መስራት ይኖርብናል። ሌላኛው ምንድነው the history of Ethiopia ኢንተሌክቹዋል ነው። ስለ ኢንተሌክቹዋሎቹን ለማስረዳት ነው የተሞከረው። ኢትዮጵያን ኢንተሌክቹዋልስ የሚል ፓራግራፍ ነው። ይህን ፓራግራፍ እናነባለን። ኢንተሌክቹዋሎቹ በስንት ይከፈላሉ? ዲስቲንክቲቭ ጀነሬሽን አላቸው። ፈርስት ጀነሬሽን፣ ሰከንድ ጀነሬሽን ወይም ደግሞ ፈርስት ወርልድ እና ሰከንድ ወርልድ፣ ሰርድ ወርልድ ተብሎ ይከፈላሉ ማለት ነው። The writers often contrast ያወዳድሯቸዋል first world and third world intellectuals in attempt to define their societal impact. key differences በፈርስት እና በሰርድ ወርልድ መካከል ያለው ዋናው ልዩነት ምንድነው? the third world intellects are known to have what assume political power ፖለቲካል ስልጣን ይፈልጋሉ ነው ሰርድ ወርልድ ኢንተሌክቹዋልስ ማለት ነው። ስለዚህ አዋቂዎቹ የሶስተኛው ዓለም አዋቂዎች የሚባሉት ምን ይፈልጋሉ? ፓወር ይፈልጋሉ። so taking active roles in government unlike the first world counterpart who often first world ምን ነው የሚያደርገው ማለት ነው። እነዚህ remain strictly academician ፈርስት ወርልዶቹ አካዳሚሽኖች ናቸው። ሰርድ ወርልዶቹ ግን ፖለቲካል ስልጣን ይፈልጋሉ ማለት ነው። the writers refers to the third world intellectuals like Kwame Nkrumah serve as a supportive evidence for ይሄ እንደ ኤቪደንስ ነው። እነዚህ ምን ናቸው? እነዚህ ሰርድ ወርልድ ኢንተሌክቹዋሎች ናቸው። እነዚህ ሰርድ ወርልድ ኢንተሌክቹዋሎች ኤግዛምፕሎች ናቸው። ስለዚህ የነዚህ ትክክለኛ ኤቪደንሶች ናቸው ማለት ነው። የዚህ ሰርድ ወርልድ ስልጣን እንደሚፈልጉና ፖለቲካል ትራንዚሽን ለመፍጠር እንደሚሞክሩ ማለት ነው። Interestingly, the writer seems to have heavily undermined the role of the second generation of Ethiopian intellectuals. So thus criticizing them heavily. His primary justification እነዚህ ሰከንድ ወርልዶችን ደግሞ ክሪቲሳይዝ የሚያደርግበት ምክንያት ምንድነው? disproval is their adoption of socialist ideology and the separation of Eritrea
ሶሻሊስት አይዲዮሎጂ ማራመዳቸውንና የኤርትራ ከኢትዮጵያ ሰፓሬት እንድታደርግ ላይክ መፈለጋቸው ወይም ደግሞ ሀሳብ መስጠታቸው ይሄኛው እነዚህ በጣም እንትን እንዲደረጉ እንዲወቀሱ አድርጓቸዋል የሚለው እኔ ፓራግራፉን እንትን ማድረግላችሁ ጀስት ኢላቦሬት ለማድረግ ነው እንጂ በኢንትራንስ ኤግዛም ጊዜ ምንድነው የምታደርጉት? ፓራግራፉን ሁለት አማራጭ አለን። ፓራግራፉ አጭር ከሆነ በጣም በፍጥነት አንብበን ወደ ጥያቄ መሄድ አለብን። ካልሆነ ደግሞ ጥያቄውን አንብበን ወደ ፓራግራፉን መመለስ አለብን። the most effective ወይ ምንድነው ግን ሁሉ ጊዜ ፓራግራፎቹን ቀለል አድርጎ ከላይ ፓራግራፉን በጣም በጨርፍታ አንብበን ከዛም በኋላ ወደ ጥያቄው መሄድ ነው የሚኖርብን ማለት ነው። ስንመለስ ብዙ ስለማይከብደን ማለት ነው። አሁን ወደ ጥያቄው ስንመለስ according to the passage what's the difference between first world and third world ነው የሚለው there is no difference ነው የሚለው ይሄኛው ውሸት ነው። ቀደም አይተናል ዲፈረንስ እንዳለ the difference is what the difference is intellectual the third world intellectuals ምን ብለው ነው የሚያስቡት? they have assumed political powerን ወይ ደግሞ ስልጣንን ማግኘትን ያስባሉ። ስለዚህ እነዛ ደግሞ ፈርስት ወርልዶቹ ደግሞ ምንድነው የሚያስቡት? አካዳሚሾች ናቸው። ስለዚህ that is the distinct difference. So the responsibility of third world intellectual is restricted to political leadership አይደለም። ይሄ restricted አይደለም ይፈልጋሉ ነው። the third world intellectuals known to have assumed political power this is correct answer ቀጥታ እዛ አካባቢ ስላለ ማለት ነው። the third world intellectuals are more educated ይሄኛው first world ነው እንጂ third world አይደለም። ቅድም አካዳሚሽያኖች ናቸው ብለናል። so what is the supportive evidence for your answer to question 25? so ለምንድን ነው first world intellectuals ከthird world intellectuals ጋር ልዩነት አላቸው ብለህ እንደዚህ ጻፍከው ወይ ደግሞ የመለስከው ብለው ሲያስቀምጥልን እዚህ ጋር ኤቪደንስ አለ። ቀጥታ ኤቪደንስ አለ። ምን የሚለው the third world intellectuals like ለምሳሌ ኳሜ support evidence for political transition ነው የሚለው። ስለዚህ ይሄኛው በትክክል ኤቪደንስ መሆን ይችላል ብሎ ነው ያስቀመጠው ማለት ነው። ስለዚህ ኤቪደንስ ብሎ ያስቀመጠው ስለሆነ እዚህ ጋር ራይተርስ ሬፈረንስ to third world intellectuals like እነዚህ ኳሜ ኩርማ serve as supportive evidence ነው። እንደ ኤቪደንስ የሚያገለግሉት እነዚህ ፖለቲካል ትራንዚሽን መፈለጋቸው ነው። ስለዚህ እዚህ ጋር እንመጣና what is the supportive evidence for your ከተባለ supportive evidence ራይተሩ የጻፈው ነው የሚሆነው ማለት ነው። ስለዚህ ይሄ ፕሪ ፖስት ኢትዮጵያን ዋር ምናምን አይደለም። the case of pre war ኢትዮጵያን አይደለም። እነዚህ የሚገናኙ ኮንሰፕቶች አይደለም። ሲጀመር the writer's sole emphasis in first world intellectuals አይደለም። the writer's reference to third world intellectuals like what ኳሜ and ኩርማ በይሄኛው እንደ ኤቪደንስ የተቀመጠ ትክክለኛ መልስ ነው። ላይክ እዛ ጋር የተቀመጠ ነው። እንደ ሪፈረንስ የተቀመጠው ነው ማለት ነው። ኳሜ ኩርማ የሚባሉትን እነዚህን የሰርድ ወርልድ ኢንተሌክቹዋሎች ማለት ነው። ስለዚህ the answer is that one. The writers seem to undermine the role of second generation of Ethiopian intellectuals ነው የሚለው what is the justification እዚህ ጋር ተቀምጧል። በትክክል ጀስቲፋይ ለማድረግ እዚህ ጋር ተቀምጧል። ይሄው ጀስቲፊኬሽኑ ምንድነው? primary justification is what their adoption of socialist ideology and separation of Eritrea በቃ ሶሻሊስት አይዲዮሎጂ አዶፕት ማድረጋቸውና separation of Eritrea መደገፋቸው ይሄኛው አንደኛው ጀስቲፊኬሽን ነው። ስለዚህ እንደምናደርገው the adoption of socialist ideology and separation of Eritrea is the correct answer። ሌሎቹ ዝም ብለው ምንም አስፈላጊ ነገሮች አይደሉም ማለት ነው። ይቅርታ። ኦኬ ሌላኛው ደግሞ ምንድነው የሚሆነው? ይሄኛው ደግሞ ሞስት ኮመንሊ አሁን ከሚጠየቁ ከማይቀሩ ጥያቄዎች መካከል አንዱ ነው። ሎጂካል ዲዳክሽን ይባላል። በሎጂካል ሪዝኒንግ ላይክ ፍሬሽማን ዩኒቨርሲቲ ላይ ስንገባ በትክክል የምንማረው ትምህርት ነው። አክቹዋሊ 12ኛ ክፍል ሲሆን ግን አዲስ ሀሳብ ነው የሚመስለው። ኢት ኢዝ አፕቲቲዩድ ቴስት ነው። ክሪቲካል ሪዝኒንግ እና ሎጂካል ዲዳክሽን ተብሎ ነው የሚጠራው። ስለዚህ ይሄን ስቴትመንቶችን እያየን ያስኬዳል ወይ አያስኬድ የሚለው ሎጂካል ነው አይደለም የሚለው ነው የምንገመገመው ማለት ነው። አሁን በደንብ እንመልከት። ጉሬላ ዋርፋር was traditionally linked with ማውንቴን ሬንጅ። ጉሬላ ዋርፋር ከምን ጋር የሚገናኘው? ከማውንቴን ሬንጆች ከተራራማ ቦታዎች ጋር ነበር የሚገናኘው። ስለዚህ እነዚህ ጉሬላ ዋርፋሮች የእግር በእግር ጦርነት ማለት ነው። ጉሬላ ዋርፋር ትራዲሽናሊ ከምን ጋር የሚገናኘው? ከማውንቴን ሬንጆች ጋር ነበር የሚገናኘው። ነገር ግን አሚሊካርስ ካብራል asserts that there are no mountains in Guinea-Bissau በጊኒ ቢሳው ደግሞ ምን የለም? ማውንቴን የለም። ነገር ግን ምን አለ? ሄሮይክ ፋይተሮች አሉ ማለት ነው። ድሮ ምን ነበር? ጎሪላ ዋርፋር ከማውንቴን ጋር ነበር የሚገናኘው። ነገር ግን ይሄኛው በዚህኛው ሰው የግለሰብ ሐሳብ ደግሞ ምንድነው? ወይ ደግሞ በሌላኛው በተቀረው ሐሳብ ደግሞ እንደሚለው ጊኒ ውስጥ ምን የለም? ማውንቴን የለም እና ምን አለ? ሄሮይክ ፋይተር አለ። ስቲል ጎሪላ ዋርፋር ግን አለ። ስለዚህ ቲፒካሊ ማውንቴን ብቻውን አስፈላጊ አይደለም ማለት ነው። ጎሪላ ዋር ለማድረግ ምን ሊያስፈልግ ይችላል? እነዚህ ምን የሚባሉት
ህዝብ ውስጥ ተቀላቅለው የሚደረግ አለም ደግሞ ቀጥታ በእጅ በእጅ የሚደረግ ጦርነቶች በአብዛኛው ምን ውስጥ ነው? ማውንቴን ውስጥ ነው የሚደረጉት። ተራራማ ቦታዎች ላይ የከተማ ጦርነት ካልሆነ በስተቀር ማለት ነው። ስለዚህ ማውንቴን ያስፈልገዋል ለጉሪላ ዋርፋር ካልን፣ ነገር ግን ጊኒ ቢሳው ውስጥ ምን የለም? ማውንቴን የለም። ነገር ግን ምኖች አሉ? ሄሮይክ የሆኑ ፋይተሮች አሉ። ስለዚህ ሄሮይክ የሆኑ ፋይተሮች ካሉ ሄሮይክ የሆኑ ፋይተሮች ማውንቴኖችን መተካት ይችላሉ ማለት ነው። ስለዚህ የማውንቴን መኖር ብቻውን ጎሪላ ዋርፋር ለማድረግ አስፈላጊ አይደለም። ከነዚህ ውስጥ የትኛው ነው ትክክል ነው? ሎጂካል የሆነ የትኛው ነው? ሎጂካል ዲዳክሽን የትኛው ነው የሚለው። ሶ ማውንቴን ሬንጅስ አር ሞር ኢምፖርታንት ዛን ጎሪላ ዋርፋር ላይክ ጎሪላ ፋይተርስ አስፈላጊ ነው ወይ ነው አሁን ጥያቄው። ከላይ አንዳንድ ሀገራቶች ላይ ጊኒ ቢሳው ላይ ለምሳሌ ተራራዎች የሉም ካለ ጎሪላ ዋርፋር እየተካሄደ ከሆነ አስፈላጊ ላይሆን ይችላል ማለት ነው። ስለዚህ ስንመለከት ማውንቴን ሬንጅስ አር ሞር ኢምፖርታንት ዛን ጎሪላ ዋርፋር፣ ይሄኛው ትክክል አይደለም። እሱኛው ትክክል አይደለም። ምክንያቱም አስፈላጊ ላይክ ሄሮይክ ፋይተሮችም ካሉ በቂ ነው ማለት ነው። ሌላኛው ፋይቲንግ ስፒሪት ኢዝ ሞር ዲሲሲቭ ዛን ዋር መሽን። ፋይቲንግ ስፒሪቱ ራሱ ሄሮይክ ፋይተሮች መኖራቸው በራሱ አንደኛው በጣም አነሳሽ ነው። አንዳንድ ጊዜ ላይክ ኢትዮጵያን ስንመለከት ለምሳሌ በጣም ትላልቅ ጦርነቶች ላይ ከሚገራርሙ መሳሪያዎች ጋር ተፋልመው አሸንፈዋል አይደል? ነገር ግን ጠንካራ መንፈስ ስለነበራቸው ነው እንጂ የማሸነፍ ብቃቱ አለም ደግሞ በቂ የሆነ መሳሪያ ኖራቸው አይደለም። ስለዚህ ፋይቲንግ ስፒሪት ኢዝ ሞር ዲሲሲቭ ዛን ዋት ዋር መሽን። ዲስ ኢዝ ኮሬክት ማለት ነው። ዲደክሽን ቱ ትክክል መሆን ይችላል። ከዚህኛው ጋር ሎጂካሊ መሄድ ይችላል ማለት ነው። ቪክቶሪ ኢዝ ሶሎሊ ዲተርሚንድ ባይ ዋንስ ሚሊተሪ ስትራቴጂ። በስትራቴጂ ብቻ አይደለም፣ ስትራቴጂ ብቻ ሳይሆን የሚፋለመው ሰውዬ ምንድነው? ፋይተሩ ሄሮይክ መሆን አለበት። እዚህ ካለው ዲዳክሽን ዛር ሶ አወር ኮሬክት አንሰር ኢዝ ሎጂካሊ የሚሆነው ዲዳክሽን ቱ ነው ማለት ነው። ፋይቲንግ ስፒሪት ኢዝ ሞር ዲሲሲቭ ዛን ዋር መሽን የሚለው ቃል ማለት ነው። ሌላኛው ደግሞ የሎጂካል ዲዳክሽን ወይም ደግሞ ክሪቲካል ሪዝኒንግ ጥያቄ the 7th century writers were not happy with their contemporary period። በሰዓቱ በነበረ like in the present ማለት ነው በነበራቸው ነገር ደስተኞች አይደሉም። ስለዚህ አሁን ለምሳሌ እኔ በአሁኑ ሰዓት ላይ ባለኝ አሁን ጸሐፊ በሆንና አሁን ባለኝ ነገር ደስተኛ ካልሆንኩኝ ወይ ባለፈ ህይወቴ ውስጥ ደስተኛ አልነበርኩም አሊያም በጣም ስለ ፊውቸር እያሰብኩ ነው ማለት ነው። ስለዚህ አሁን እዚህ ውስጥ ያለው ሀሳብ the 17th century writers were not happy with their contemporary period ካልኩኝ እዚህ ውስጥ ምን የሚለው which one of the following option is logical የሚሆነው ከዚህ ሀሳብ ጋር ሎጂካል የሆነ የቱ ነው የሚለው። so እንመልከት assumption 1 perhaps ምናልባት maybe they were not interested in the past this can be correct። ደስተኛ ያልሆኑት ምናልባት ባለፈ ህይወታቸው በጣም ደስተኛ ናቸው ስለነበሩ አሁን ላይ ያለው ህይወታቸው በጣም ደስተኛ አላደረጋቸውም ሊሆን ይችላል። ትክክል ሊሆን ይችላል ይሄኛው ምክንያቱም if ስለሆነ ማለት ነው። they were probably dreaming of a better future ለዛም ሊሆን ይችላል አሁን ባላቸው ህይወት ደስተኛ ያልሆኑት። ስለዚህ ይሄኛም ኮሬክት ሊሆን ይችላል። ከዛ they were not critical for their own period ክሪቲካል አለመሆናቸው ከዛ ይሄ ሃፒ ካለመሆናቸው ጋር አይገናኝም ምክንያቱም ራይተሮች ናቸው። ስለዚህ ይሄኛው ከዚህ ነገር ጋር የሚገናኝ ነገር የለውም። so assumption 1 እና assumption 2 are the correct answer is C ማለት ነው። 29ኛ ጥያቄ መልሳችን የሚሆነው C ነው ማለት ነው። 30ኛ ጥያቄ ስንመለከት 30ኛ ጥያቄ standard English dictionaries contains much more than the definition of the word። ስለዚህ ዴፊኒሽን ብቻ ካልያዙ የተሻለ ነገር ነው የምንጠብቀው ማለት ነው። ላይክ አሁን ላይ ያሉ እንግሊዘኛ ስታንዳርድ የሆኑ እንግሊዘኛ ዲክሽነሪዎች contains more than the definition of the word ከዴፊኒሽኑ ውጪ ሌሎች ነገሮችም ይዛሉ። እንዴት እንደሚነበብ ያሳያል። ምስሎች ምናምን አሉት አይደለ? ስለዚህ አሰምሽኑ ከዚህ ጋር የሚገናኝ ነው የምንፈልገው ማለት ነው። አሰምሽን 1 ላይ standard English dictionaries are limited ይላል አይደለ? limited to word definition and pronunciation key only ይላል። ይሄኛው አይደለም፣ ሌሎች ነገሮችም ሊሚትድ ያልሆነ ነገር ሌሎች ነገሮችም አሉት ማለት ነው። like IPA International Phonetics Alphabet እንዴት እንደሚደረግ ምናምን ያስቀምጣል። ሌላኛው ደግሞ ሁለተኛው assumption standard English dictionaries contains other interests like pronunciation key and spelling conversation this is correct። እንደዚህ ተጨማሪ ነገሮች ስለያዙ ከዲክሽነሪ ውጪ ሌሎች ነገሮችን ይዟል ማለት ነው። ይሄኛው ትክክል ሊሆን ይችላል። ሌላኛው standard English dictionary do not provide etymological explanation or the origin of each word ይሄኛው ይሰጣሉ። ስታንዳርድ ከሆኑ ይሰጣሉ። ለምሳሌ ማርያም ዌብስተር ስታንዳርድ የሆነ እንግሊዘኛ ወርድ ነው። መቼ ከየት ቃሉ ከየት እንደመጣም ስለሚነግረን ይሄኛው ትክክል አይደለም። አንድም ትክክል አይደለም። the correct answer is assumption 2 ነው። the correct answer is C ማለት ነው። ኦኬ ወደዚህኛው ስንመጣ ምን እንደሚለው ወደ 31ኛው ጥያቄ በምንመጣበት ጊዜ ኦኬ 31ኛው ጥያቄ students E, F, G, H and I are friends። እነዚህ አምስት ሰዎች ምንድናቸው? ጓደኛሞች ናቸው። E completed ኦኬ የታለ E completed
grade 8 2 year ago አይደለ e completed grade 8 2 year ago ከሆነ እና when f sat for grade 6 national exam when F sat for grade 6 national exam and G is currently in grade 7 and H and I are classmates in grade 9. All the friends are sharing a pizza which have 8 slices. After each one has picked a slice, the 3 slices left are to be given to the most senior on their grade level. አሁን በጣም like እንደዚህ በታላቅ ለሆነ ነው የሚሰጠው ማለት ነው። የቀሩት ሶስቱ 8 ፒዛዎች አሉ፣ 5 ልጆች አሉ። አንድ ይከፋፈሉና ሶስቱ ይቀራል። የቀሩት ሶስቱ ግን ታላቅ ለሆኑት ሶስት ተማሪዎች ነው የሚሰጠው። አሁን ምን ይላል? which should get the 3 extra pieces ነው የሚለው። ሶስቱን ትርፎቹን የሚያገኙት ታላላቆቹ እነማን ናቸው ነው የሚለው። ስለዚህ ምንድነው የምናደርገው? መጀመሪያ like e completed grade 8 2 year ago አይደለ? ስለዚህ e completed grade 8 2 year ago 2 year ago ግሬድ ኢ ኮምፕሊት ካደረገ ይሄኛው ኢ 2 year ago ኮምፕሊት ካደረገ አሁን ልጁ ስንተኛ ክፍል ነው ማለት ነው? 10ኛ ክፍል ነው። ምክንያቱም ከሁለት ዓመት በፊት 8ኛ ክፍል ከነበረ አሁን 10ኛ ክፍል ነው ማለት ነው። ከዛ በኋላ ኤች ኤንድ አይ እንመልከት። ኤች ኤንድ አይ so when F sat for grade 6 national exam G is currently grade 7 H and I classmate grade 9 ናቸው አይደለ? ስለዚህ እነዚህ grade 10 ከሆኑ እነዚህ ምንድናቸው? grade 9 ናቸው ማለት ነው። ኦኬ ይሄኛው ሳይሆን H and I ናቸው። እነዚህ ሁለቱም ምንድናቸው? grade 9 ናቸው። ይሄንን እናጠፋለን ማለት ነው። ይሄንን እናጠፋለን። ከዛ ጂን ስንመለከት G is currently grade 7 ይሄኛው ደግሞ grade 7 ነው G። ከዛ F ምንድነው? when F sat for grade 6 so እነዚህ grade 6 ነበረ። F አሁን E completed grade 8 2 year ago ከሁለት ዓመት በፊት ነው የጨረሱት። ከሁለት ዓመት በፊት ደግሞ when F sat for grade 6 national exam ከሁለት ዓመት በፊት ደግሞ F ምን እያደረገ ነበር? ለስድስተኛ ክፍል ኤግዛም እየተዘጋጀ ነበር። አሁን ስንተኛ ክፍል ማለት ልጁ? 8ኛ ክፍል ነው ማለት ነው። ስለዚህ ለሶስት ተማሪዎች ይሰጥ ከተባለ 9 አለ H እና I 9 ናቸው። F ደግሞ ስንት ነው? 10 ነው ማለት ነው። ስለዚህ ነው E 10 ነው። ስለዚህ 10 9 የሆኑት ሶስት ተማሪዎች ያገኛሉ። ዘ ኮሬክት አንሰር ኢዝ E H I ማለት ነው። E H I ያለበትን እንፈልጋለን። E የታለ? E እዚህ ያለ E የሌለበት ይጠፋል። E H F አለ ይጠፋል። E H I this is the correct answer ማለት ነው። ስለዚህ ታላቅ የሆኑት ሶስቱ ያገኛሉ። እድሜውን መገመት ብቻ ነው። ከሁለት ዓመት like grade 8 ከሁለት ዓመት በፊት ከጨረሰ የ10ኛ ክፍል ነው ማለት ነው። ከዛ ከሁለት ዓመት በፊት እነዚህ 8ኛ ክፍል እያለው ይሄ 6ኛ ክፍል ከነበረ ይሄኛው F ምን ያህል 8ኛ ክፍል ይሆናል። ከዛም በኋላ G ደግሞ 7ኛ ክፍል ነው። አሁን 7ኛ ክፍል ለማለት ነው። ከዛ H እና I 9ኛ ክፍሎች ናቸው። E H I ትክክለኛ መልሳችን ይሆናል ማለት ነው። ኦኬ 32ን ስንመለከት ደግሞ the flowering of art and literature is believed to be the measure of civilization። አሁን like art እና literature ላይ ቢሰራ ወይ ደግሞ art እና literature በጣም እያደገ ከመጣ ምን ተብሎ ይታሰባል ነው? የሲቪላይዜሽን ደግሞ የስልጣኔ ማሳያ ነው ተብሎ ይታሰባል ነው። አሁን ከዚህ ጋር ሎጂካል የሆነ የሆነ ነው ቫሊድ የሆነ ነው። civilization is associated with development of በቃ ይሄ እዚህ ጋር አርት እና ሊትሬቸር ካደገ ከሲቪላይዜሽን ጋር ይገናኛሉ። ሲቪላይዜሽን ደግሞ associated with development of literary art ነው የሚለው this is correct ማለት ነው። ኮንክሉዥን አንደኛው ቫሊድ መሆን ይችላል። ኮንክሉዥን አንድ ምን መሆን ይችላል? ቫሊድ መሆን ይችላል ለ32ኛ ጥያቄ ማለት ነው። ከዛስ ancient civilization and modern civilization አይደንቲካል። ይሄ ምንም ከዚህ ስቴትመንት ጋር የሚያገናኝ ነገር የለውም ሲጀመር። ይሄኛው ደግሞ ኮንክሉዥን 3 ላይ mechanical civilization is the measure of civilization as a way ላይ ይሄም ምንም የሚገናኝ ነገር የለውም ከዚህኛው ሐሳብ ጋር። ምክንያቱም ይሄ ሊትሬቸር እና አርትን ከምን ጋር እያገናኘ ነው? ከሲቪላይዜሽን ጋር። ስለዚህ our correct answer is conclusion 1 ነው ማለት ነው። conclusion 1 is the correct valid የሆነ ስቴትመንት ማለት ነው። አሁን ይሄንን ደግሞ እንመልከት። if the word synonym የሚለው ቃል ምን ካደረገ ይሄ TZP OPZN ሚል ቃል ቢሰጠን ወይ ደግሞ እንደዚህ ኮድ ቢደረግ what would be the antonym የሚለው ቃል ደግሞ እንዴት ኮድ ይደረጋል? ስለዚህ ምን እናደርጋለን? እንደዚህ ኮድ የሚደረጉ ቃላቶች ከሆኑ ብዙ ጊዜ እንጽፋቸውና ሪሌሽናቸውን ነው የምናየው። ሪሌሽናቸው ስናይ ኤስ አለ። ይሄንን ኤስ ስናይ ፊደላቶቹ በአልፋቤት ላይ አልፋቤቲክ ኦርደራቸውን እንመለከታለን ማለት ነው። ኤስ ከስንት ቁጥር በኋላ ነው ማለት ስንት ጊዜ ብንቆጥር ነው ወደ ቲ ሄደው? ለምሳሌ ኤስ ብለን ቲ ነው የምንለው። ስለዚህ +1 እናደርጋለን ማለት ነው። ኤስ
ይሄ አሁን ቲ ከሆነ ከኤስ ወደ ቲ ከመጣ ፕላስ ዋን እናደርጋለን ማለት ነው። ኦኬ ከዛም በኋላ ፕላስ ዋን የመጀመሪያ ላይ ፕላስ ዋን እናደርጋለን ማለት ነው። ስለዚህ ይሄንን እንደዚህ እናደርገው ኤስ ዋይ ኤን ኦ ኤን ዋይ ኤም አሁን እነዚህ ከሆኑ ከዛ እዚህ ጋር እዚህ ላይ አንድ ብቻ ስንጨምር ምን ያደርጋል? ወደ ቲ ይሄዳል። ከዛስ ኤስ ዋይ አይደለ? ኖ ዋይ ዚ አይደለ? ከዋይ ደግሞ ወዴት ይሄዳል? ወደዚህ። ከዋይ ወደዚህ ሲሄድ የሚሄደው አንድ ስቴፕ ወደፊት ስንሄድ አይደለ? ስለዚህ እዚህ ጋር ፕላስ ዋን ነው የሚሆነው ማለት ነው። ከዛሳ ኤን ጋር ስንሄድ ኤን ኦ ፒ አይደለ? ሁለት ነው። ሁለት ጊዜ ወደ ፒ ከኤን ወደ ፒ የሚሄደው ወይ ደግሞ ከኤን ወደ ፒ የምንቆጥረው ስንት ጊዜ ነው? ኤንን ከቆጠርን በኋላ ሁለት ፊደላቶች አሉ ኦ እና ፒ። ኦ ፒ ነው የምንለው አይደለ? ስለዚህ እዚህ ጋር ፕላስ ቱ ሁለት ነው የምንሄደው ማለት ነው ወደፊት። ስለዚህ ወደ ምን ይሄዳል? ይሄኛው ወደ ፒ ይሄዳል ማለት ነው። ከዛሳ ከኦ እዚህ ጋር ኦ አለ። ሶስተኛ ላይ ደግሞ 1 2 3 1 2 3 ሶስተኛ ላይ ምን አለ? ኤን አለ። ከኤን ወደ ፒ ለመሄድ ምን አደረግን? ሁለት ሄድን። ከዛሳ ከኦ ደግሞ ወደ ኦ ለመሄድ ምንም የምናደርገው ነገር የለም ዜሮ ነው የሚሆነው ማለት ነው አይደለ? ፕላስ ዜሮ ፕላስ ዜሮ ምንም አናደርግም እዛው ነው የሚሆነው ማለት ነው ፕላስ ዜሮ። ስለዚህ ኦ ኦ ነው የሚሆነው ማለት ነው። ከዛ ከኤን ደግሞ ወደ ፒ ለመሄድ ኤን ኦ ፒ አይደለ? ኤን ብለን ኦ ብለን ነው ፒ የምንለው። ሰው ከኤን ወደ ፒ ለመሄድ ፕላስ ቱ ይሆናል ማለት ነው። ይሄ ፕላስ ቱ ይሆናል። ይሄ ፕላስ ቱ ብለን ከዛ ይሄን ፒ እንለዋለን ማለት ነው። ሁለት ጊዜ ነው ይጠራናል። ሁለት ፊደላቶች ዘለን የምንሄደው ማለት ነው። ከዛ ከዋይ ደግሞ ወደዚህ ለመጣት ዋይ ዜድ ነው አይደለ? ፕላስ ዋን ነው የሚሆነው። ይሄንን እንደዚህ እናደርገውና ወደዚህ ለመምጣት እዚህ ነው ዋይ ዚ ፕላስ ዋን ይሆናል። ከዛም በኋላ ኤም ደግሞ ወደ ኤን ኤም ኤን አይደለ? ኤም ኤን ኦን ከኤም ወደ ኤን ለመምጣት ፕላስ ዋን ነው ፕላስ ዋን። ከዛ ወዴት ይሄዳል? ወደ ኤን ይመጣል ማለት ነው። ስለዚህ ሪሌሽኑ ምንድነው? የመጀመሪያውን በአንድ እንጨምራለን፣ ሁለተኛውን በአንድ እንጨምራለን፣ ሶስተኛውን በሁለት እንጨምራለን፣ አራተኛውን አንጨምርም፣ አምስተኛው ላይ በሁለት እንጨምራለን፣ ስድስተኛው ላይ በአንድ እንጨምራለን፣ በሰባተኛው ላይ በአንድ እንጨምራለን። ስለዚህ ከኤ በአንድ ስንጨምር ቢ ይሆናል ማለት ነው። ከኤን በአንድ ስንጨምር አይደለ? ምክንያቱም ዋይ ወደ ዜድ በአንድ ነው የሄደው ኤን ኦ ይሆናል ማለት ነው። ከዛስ ቢ ኦ ይሆናል ማለት ነው። ከዛስ ከቲ ወደ አሁን እዚህ ጋር ሶስተኛ ላይ ያለው ማን ነው? ኤን ነው። ከኤን ወደ ፒ ለመሄድ ሁለት ተጨመር ነው ቲ አር ኤስ ቲ ቲ ኦ አይደለ? አር ኤስ ቲ ዩ ከቲ ዩ ቪ ቪ ይሆናል ማለት ነው ቀጥሎ ያለው። ከዛም በኋላ ከኦ ምንም አንሄድም ምክንያቱም ሶስተኛ ላይ አራተኛ ላይ ያለው ምንም ወዴትም ስላልተንቀሳቀሰው ከኦ እንሄዳለን ማለት ነው። ከዛሳ ከኦ እንሄዳለን። ይሄ ወደዚህ ይሆናል ማለት ነው። ከዛም በኋላ ከኤን ደግሞ ወደ ፒ ለመሄድ ሁለት ነው አይደለም የሚሄደው ይሄ ኤን ነው። ኤን ኦ ፒ እዚህ ጋር ፒ እናስገባለን። ከዛም በኋላ ከኤን ኦ ይሄዳል ማለት ነው። ከዛ ከዋይ ዋይ ደግሞ ዋይ ስንተኛ ነው? ይሄ 1 2 3 4 5 ስድስተኛ እዚህ ጋር 1 2 3 4 5 ስድስተኛ ፕላስ ዋን ነው። ስለዚህ ከዋይ ዚ ይሆናል ማለት ነው። ከዛሳ ከኤም ፕላስ ዋን ስለሆነ ኤን ይሆናል ማለት ነው። ስለዚህ በዚህ ኦርደር ላይ ያለን እንትን ነው የምንፈልገው ማለት ነው። ላይክ እዚህ ላይ ስሰራ ከተሳትኩኝ እናንተ ታርሙታላችሁ፣ ግን አሰራሩ እንደዚህ ነው የሚሆነው። ፕላስ ዋን እያደረጋችሁ ቁጥሩን ነው የምትወስዱት። ፓተርኑን ወስዳችሁ መጀመሪያ ላይ አንድ ጨመረ እዚህም አንድ ትጨምራላችሁ፣ እዚህ ላይ አንድ ከጨመረ እዚህም አንድ ትጨምራላችሁ ማለት ነው። ፕላስ ዋን እያደረጋችሁ እዚህ ሁለት ከጨመረ እዚህ ጋርም ሁለት እየጨመራችሁ የምትሄዱት። ስለዚህ ከኤስ ወደ ቲ ከሄደ ከኤ ወደ ቢ ነው የሚሄደው። ስለዚህ ቢ ያልሆነ ካለ ይጠፋል ማለት ነው። ከዛ ሁለተኛ ላይ ከኤን ወደ ኦ ነው መሄድ ያለበት። ከኤን ወደ ኦ ቀጥሎ ኦ ካልሆነ ይጠፋል ማለት ነው። አወር ኮሬክት አንሰር ኢዝ ይሄኛው ነው የሚሆነው። ሰምሃው ይሄ ታይፕ ሲደረግ ስህተት አለው። ስለዚህ ይሄንን ታስተካክሉታላችሁ ማለት ነው። ዘ አንሰር ኢዝ ኤ ይሆናል ማለት ነው። እሺ 34ኛውን ጥያቄ በምንመለከትበት ጊዜ Statement 1, the skin color variation among the people of the world is attributed to climate and hereditary traits ይላል። ከዛ statement 2 ላይ ደግሞ people living in the tropical zone have predominantly a dark skin ይላል። ከዛ ሶስተኛ statement ላይ ደግሞ people living in polar regions have predominantly fair skin ይላል። What is the relationship among the above statement ይላል። ምንድነው ግንኙነታቸው ነው? So statement 1 causes statement 2 causes statement 1 effect ይላል። so statement 2 cause ነው፣ statement 1 effect ነው እያለን ያለው። so skin color variation among the people of the world is attributed to climate and hereditary trait ነው። ይሄኛው cause ነው፣ ይሄኛው ጀነራል ተርሚኖሎጂ ነው። እነዚህ ሁለቱ ደግሞ ኤግዛምፕላቸው ነው አይደለ?
ይሄ እንደ ኤግዛምፕል የተቀመጠው ለምሳሌ ትሮፒካል ዞን ላይ ያለ ፕሪዶሚናንትሊ ዳርክ ሄር አላቸው ኤግዛምፕል ነው ኢፌክቱን ለማሳወቅ ነው people living in polar region having predominantly fair skin የሚለው ጋር ይሄኛውም ኤግዛምፕል ነው ይሄኛው ምንድነው ይሄኛውም ኢፌክት ነው እያሳየን ያለው ስለዚህ the first statement one is the cause and then these two statements are the causes ማለት ነው ስለዚህ ሁለቱ ስቴትመንቶች ኮዝ ናቸው so statement one is the cause and the two statements are what the effect so the correct answer is B ይሆናል ማለት ነው so like ደጋግማችሁ ስታዩቸው እንደዚህ ጥያቄዎች በደንብ ተረዳላችሁ so ሌላኛው የቀረው like the most common አሁንም ቅድም ነገርኳችሁ ጥያቄ ነው ይሄ the most common ጥያቄ አንደኛው ከሚጠይቁት ይሄው አሁን ይሄም አናሎጂ ነው birds is to a vein and dog is to dash ነው የሚለው ይሄ ምን አይነት ወርድ ነው ይሄ ዚኦሎጂካል ተርሚኖሎጂን ለማወቅ ነው ለበርድ በዚኦሎጂዎች አቬን ካሉ ለዶግ ምንድነው የሚሉት ነው ስለዚህ ለበርድ አቬን ካሉ ለበርዶች አቬን ካሉ ለዶጎች ምንድነው የሚሉት ብሎ ነው እየጠየቀን ያለው ስለዚህ እኛ የምንፈልገው ምንድነው ሪሌሽንሺፓቸው ምን ይመስላል የሚለው ነገር ነው ስለዚህ ምን እናደርጋለን ለዶግ ይሄ ብዙ ጊዜ ሞስት ኮመንሊ ስለማይታወቅ እንትን እናደርጋለን ለዶግ ምን የሚባለው ካናይን ነው የሚባለው ለዶግ ካናይን ነው የሚባለው ካናይን is for dog ለዶግ ካናይን ነው ፌላይን የሚለው ቃል ደግሞ ለካት ነው ካት የሚለው ቃል ዚኦሎጂካል ተርሙ ለካት ነው ቦቪን የሚለው ቃል ደግሞ ለምንድነው ለካው ነው ይሄኛው ለካው የምንጠቀመው ቃል ነው ማለት ነው ካው ከዛም በኋላ ኢኩዊን የሚለው ቃል ደግሞ ለሆርስ ነው ሆርስ so ይሄ ዚኦሎጂካል ተርሚኖሎጂ ነው if bird is for a vein dog is for canine የሚለው ቃል መልስ ይሆናል this is the correct answer ማለት ነው so ይሄን ይመስላል የዛሬው እንትናችን ቪዲዮአችን ከአንጨት በላይ ይሆናል ነገር ግን ጠቃሚ ፓርቶች ስለሆኑ ጥያቄዎችን በየጊዜው እየሰራችሁ ራሳችሁን አፕዴት ማድረግ ይኖርባችኋል ይሄ ስንቅ አካዳሚ ነው በስንቅ አካዳሚ የ12ኛ ከ9 እስከ 12ኛ ክፍል ያሉ ትምህርቶችን በቪዲዮ መልክ ሰርተን በአፕሊኬሽን መልክ እናቀርባለን በቅርቡ ደግሞ የፍሬሽማን አፕሊኬሽናችን ወደ ገበያ ላይ ይውላል so በሶሻል ሚዲያ ላይ በመታዩ ጊዜ አለም ደግሞ በቴሌግራም ቻናላችን እና በዩቲዩብ ቻናላችን ላይ ገብታችሁ አፕሊኬሽናችንን ከዌብሳይታችን ላይ ካወረዳችሁ ተጠቃሚ ትሆናላችሁ በዛውም ለትምህርታችሁ አስፈላጊ የሆነውን ትልቁን ስንቅ ተሰንቃላችሁ ማለት ነው አብራችሁን ስለነበራችሁ በጣም እናመሰግናለን ለሚቀጥሉት ደግሞ የሚቀጥለው ሰው ይበለን በጣም አመሰግናለሁ መልካም ጊዜ